ከስቶሪ ታይሙ ቪዲዮ በኋላ ገብተው ዲኤም ያደረጉልኝ ሰዎች ነበሩ። ካንድም በ3 ፋሚሊ ሜምበር ጥቃት የደረሰባቸው ግን ቤተሰብ ትበትኛለሽ ዝም በይ። ከ18 ዓመት በታች ላለን ሴቶች ምን ትመክሪናለሽ? ከ18 ዓመት በታች ላሉ ሴቶች በፊት ከሆነ ላይፍ 25 ዓመት ምናምን ካለፍኩ በኋላ በቃ ላይፍ የሌላ አይነት ነገር ነው ብዬ ማስብ የነበረው። አሁን ግን በቃ በጣም ኤክሳይትድ ነኝ ከዚህ በኋላ ላለው ህይወቴ። ሰላም እንዴት ናችሁ? ዛሬ በፍጥረት ፖድካስት እንግዳችን ሜላት ኮንተንት ክሬተር እንዲሁም ነጋዴ ልበለው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ራስሽን አስተዋውቂ። ሜላት እባላለሁ። ኮንተንት ክሬተር ነኝ። አዲስ ነጋዴ ነኝ። የልጅ እናት ነኝ። ዋው የልጅ እናት ነሽ? ዋው ይገርማል። አላወኩም ነበር። እስኪ ስለ አስተዳደግሽ ነው። የት ሰፈር ተወለድሽ? ተወልጄ ያደግኩት ኡራኤል ሰፈር። ኦኬ። ወደ 36 ቀበሌ የሚባል እዛ ነው ተወልጄ ያደግኩት ዩኒቨርሲቲ እስክገባ ድረስ። ከዩኒቨርሲቲ መልስ ደግሞ ገርጂ አካባቢ። እንዴት ነው የልጅነት አስተዳደግሽ? ምን አይነት አስቸጋሪ ከሚባሉት ናሽ ወይስ? አስቸጋሪ አልነበርኩም። ያው ማለት ቆንጠጥ ተደርጎ የተያዘ ቤተሰብ እንደዛ ነበርኩ። ያው ኦፍ ኮርስ እንደማንኛውም መጻልት ያው በጨዋታ በምን አስቸግር ይሆናል የልብስ ያቆሸሽኩ ምን ይያልኩኝ እንጂ ከዛ ውጪ ባህሪ ላይ አስቸጋሪ አልነበርኩም። የት ትምህርት ነው የተማርሽ? በልጅነቴ ከ1 እስከ 3 አጼ ቴዎድሮስ የሚባል እዛው ኡራኤል አካባቢ ያለ ትምህርት ቤት ተምሬያለሁ። ከዛ በኋላ አልፋ የሚባል ትምህርት ቤት ኤሌመንታሪ የቀረውን ኤሌመንታሪ እዛ ነው የጨረስኩት። ከዛ ወደ ገርጂ በመሃል መጥቼ ለሚባል ትምህርት ቤት ተምሬያለሁ 2 አመት። አውቀዋለሁ። ለምን? ከዛ በኋላ 11 እና 12ም ቦሌ ሃይ ስኩል ነው የጨረስኩት። ኦኬ። ከዛ ወደ ግቢ የት ነበር? አርባ ምንጭ። አዎ። ምን ነበር የተማርሽ? አግሪካልቸር ነበር የተማርኩት። እየሰራሽበት ነው? አይደል? ምን አይነት ተማሪ ነበርሽ ሜላት? ትምህርት ቤት ላይ ብዙ ፎከስድ አልነበርኩም፣ ግን ጎበዝ ተማሪ ነበርኩ። ያው አጥኒ ስለሚባል ምናምን አጠና ነበረ። ግን ከማጥናት ይልቅ ላይ ከሚባለው ነገር ከሰማው ቶሎ የሚይዝ ሰነፍ አልነበርኩም። ፎከስ አድርጌ በመማር ሰዓት የደረጃ ተማሪ ነበርኩ። ከዛ ግን ያው ከዛ በኋላ ላይፍም ላይ የነበሩ ነገሮች ብዙ ኢንተረስቲንግ ስላልነበሩ ሞር ትምህርቱ ላይ ፎከስ አላረኩም። ግን ዩኒቨርሲቲ መግባት በቃ ትልቁና ትልቁ አላማዬ ስለነበረ ጀስት ላለመውረድም ግን ዩኒቨርሲቲ ለመግባት ያክል ተምሬያለሁ። ግን ጎበዝ ተማሪ አስተማሪዎቹ ይወዱኝ ነበር። ኤክስትራ ካሪኩላር ስትሞክሪ ነበር? ምን ላይ ነበር በጣም ኢንተረስት ያለሽ? እንደዛ አይነት ነገሮች አክቲቭ አልነበርኩም። ዳርኩማል ለመማር ማለት ከትምህርት ቤት ያንን ኪፕ አፕ ለማድረግ ከዛ ውጪ ግን በቃ ውጪ ያለውን ላይፍ ነው ሞድ ነበር። ክረምትስ እንዴት ነበር የምታሳልፊው? ለትምህርት ነው ወይስ ቤተሰብ በመጠየቅ ወይስ ሆቢ ያለሽ የተለየ? ምን ላይ ኤሌመንታሪ ምናምን ነው ወይስ ዩኒቨርሲቲ? ኤሌመንታሪ ያለው አይ ብዙ እንትን አይደለሁም። ከእንደዚህ ሶሻል ነገሮች ላይ መቀራረብ ምናምን ብዙ አይደለሁም። ብዙ ጊዜን ብቻዬን ነው ባሳልፍ ደስ የሚለኝ። ሶ በተቻለ መጠን በቃ ለራሴ ብቻዬን ነው የምቆየው እንጂ አልቀላቀልም ብዙ። ወደ ሶሻል ሚዲያ እንዴት መጣሽ? አይ ሚን ወደ ቲክቶክ በተለይ እንዴት ነበር የመጣሽው? ወደ ቲክቶክ መጀመሪያ ላይ በስቶሪ ታይም አይ ቲንክ ስቶሪ ታይም አውርቼ 3 አመት 2 አመት ምናምን በፊት በዛ ነው መጀመሪያ ቲክቶክ የመጀመሪያ ቪዲዮ ፖስት ያደረኩት። የመጀመሪያ 3000 ምናምን ፎሎወር በዛ ቪዲዮ ነው ያገኘሁት። ግን አይ ቲንክ ኢሞሽናል ሆኜ ነው የሰራሁት ብዬ ስላሰብኩ አጠፋሁት ቪዲዮ። ከዛ ግን ያው 3000 ፎሎወር ረጅም ጊዜ 2 አመት ምናምን ቆይቷል።
ከዛ ግን አሁን ከቅርብ ጊዜ ወዲህ እንደ አዲስ ማስተማሪያም ይሆነኛል በዛው ቢዝነሶችንም ሰራበታለሁ ብዬ ስላሰብኩ እንደ አዲስ ጀመርኩት ከ4 ወር በፊት አካባቢ። ፖስት ያደረግሽው ቪዲዮ ነበር ቲክቶክ ላይ ከሴት ልጆች ጥቃት ጋር ተያይዞ ምናምን ከጆርዲ ስቶሪ ታይም ይመስለኛል አይደል? ከዛ በኋላ ነው ሙራንቺም ለማስተማር ያሰብሽው? የመጀመሪያው እንደዛ ነበር ያን ጊዜ ስትጀምሪ የለቀቅሽው ቪዲዮ? ስቶሪ ታይም ሆኖ ግን አይ ዶንት ኖ ያስተምር ይሁን ያስተምራል ኦፍ ኮርስ ግን ያው እንደዚህ በጓደኞቼ ምናምን የደረሰብኝ ነገር ነበር ግን ሳስበው በጣም ቱ ፐርሰናል ነበርና ግን አሁን እንደዛው ነገር ነበር። አሁን ፕራይቬት ላይ ነው ፕራይቬት ውስጥ ስቶሪ ታይም በጣም ይቅርብ በመለው ሰው ልደፈልበት ስለነበረው አጋጣሚ ይሄ ታሪክ ሲፈጠር 12 አመት አካባቢ ነበርና ያው በስራ ሁኔታ ቤተሰቦቼ አብረን እየኖርን አልነበረም በሰዓቱ ብቻዬን እየኖርኩ ነበርና የተወሰኑ መናከራያቸው ቤቶች ነበሩ ከነዛ ከመናከራያቸው ቤት ውስጥ አንደኛ ውስጥ የሚኖሩ ሁለት ወንድማማቾች ነበሩ። ይሄ እንዴት ነው ቤተሰቦቻችሁ የሚያከብሯቸው አይነት ሰዎች እንደዛ አይነት ሰው ነው የተማረ ሰው ነው ትልቅ ድርጅት ውስጥ ነው የሚሰራው ታናሽየው በጣም ስማርት የሆነ ተማሪ በትምህርቱ ጎበዝ ነበረ አይ ቲንክ ዩኒቨርሲቲ ምናምን ተማሪ ነበር በሰዓቱ በትምህርት የሚያስጠኑኝ ነበረ እና በቃ አምናቸው እንደ ኃላፊነት እናቴ ያው አምና ነበረ እንትን የምትለው like ጥላባቸው የምትሄድ አይነት ሰዎች ነበሩና ረጅም ጊዜኛ ቤት ተከራይተው ቆይተዋል ሶ አንደኛውን ቀን ለማጥናት like የተለመደ ነው እነሱ ቤት ሄጄ አጠናለሁ ቡና ፈላላቸዋለሁ ምናምን በቃ ያው እንደ ጎረቤት ማለት ነው እና አንድ ቀን እያስጠናኝ ነበር ታላቅየው ነበር ታናሽየው እዛው ነበር ፍራሽ ላይ ቁጭ ብለናል መሽቷል 12 ሰዓት አይነት አካባቢ ሆናልና ያስጠናኝ ሊነካካኝ ሞከረ አይ ዶንት ኖ ማለት በሰዓቱ እንዳልኳችሁ ልጅ ነኝ ብዙ አይገባኝም ግን አንኮምፎርታብል መሆኔ ብቻ ነው ትዝ የሚለኝ በሰዓቱ ማለት ነው እና በቃ ያስጠናኝ ምናምን በቃ አልተመቸኝ ማለት ይረብሸኛል ነገሮቹ ማለት ነው ሶ መውጣት ነበረብኝና ሽንት ቤት ደርሼ እመጣለሁ ወጣሁኝ ከዛ ወጣሁኝና ቀስ ግቢ በር ከፍቼ ጎረቤት ጋር ሄድኩት የድሮ ጉርብትና ታቃላችሁ አብራችሁ መባሉበት መጠጡበት ሄዳችሁ መታድሩበት ነው እንደ ቤታችሁ ማለት ነውና ሄድኩኝና እነሱ ጋር ተደራራቢ ያለ በንከር ቤዳ ከዛ ከስር ገብቼ በቀተኛ አለቀስኩ በጣም ማለት ነው ተደብቄ በቃ አለቀስኩ አይ ሰዓት ሄደ 1 ሰዓት ከምናምን ሆነ እዛሁኝ መተው እንደሚጣሩኝ እርግጠኛ ነበርኩ ምክንያቱም እንዳልኳችሁ ነው ቤተሰብ ኃላፊነት አይነት ነገር የጣለባቸው አይነት ሰዎች ነበሩና መተው ጣሩ እና መተው ይጣሩኝ በቃ የቤት እንዳክታናሽ ልጅ ነበረችና በቃ ለመንኳት ሙካይ በእናትሽ እንዳታስኪጂኝ በቃ የሆነ ሰበብ ፍጠሪ ግን እዛ ቤት እንዳታስኪጂኝ ይሄ ነው ማላልኩም ግን በቃ እየጠሩኝ ነው እዛ ቤት ግን እንዳታስኪጂኝ አልኳት ከዛ እናቷ አለች ያው እናቴ ማለት ናት በሰዓቱ እዛ ወጣችና አይ እናቷ ደውላ መሲ ደውላ እናንተ ጋር ትደር ችግር የለውም ብላለች አለቻቸው ከዛ እሺ ብሎ ተመለሰ እዛ ቀን እዛ አደርኩኝ ከዛ በኋላ ኮምፎርታብል አልነበርኩም እዛ ቤት ለመሄድ ከዛ 3 ቀን 4 ቀን አለፈ በዛ መሃል ማለት ነው እና እነሱ ጋር አልሄድም ሲጠሩኝም በቃ መጣው ምናምን ብዬ እቀራለሁ ይሄንንም ለቤተሰብ ማልተናገርኩም ዝም አልኩኝ ከዛ እንዳልኳችሁ ከ4 ቀን 5 ቀን በኋላ ያው ቤቴ ተኝቻለሁ ቤታችን ሳሎንና መኝታ ቤት አለ ሁለት ክፍል ከዛ ደግሞ 3ኛ ክፍል አለ መኝታ ቤት ሆኖ በሩ የብረት በር ነው ትዝ ካላችሁ ላይ ሙሉ ወጥ ብረት በር ነውና ላይክ በሩ እንደዚህ ይነቃነቃል በሰማይ ሲነቀንቁት ቁልፉ እየሸሸ ሄድና ይከፈት ነበር ያንደኛው በር ማለት ወደ ውጭ የሚያስወጣው በር ከዛ መሃል ላይ ደግሞ እኔ የሚተኛበት ሌላ በር አለ ያኛውን ክፍል ዘግቼ ከዛ እዚህኛው ክፍል ግን የድሮ በሮች ትዝ ካላችሁ እንጨት ደግሞ ይሆንና ሌላ መሃሉ መስታወት ያላቸው በሮች አሉ እንደሱ ነበር የመሃለኛው ዝም ብዬ ገጠመው ነው እመተኛው ሶ በመስታወቱ ይታያል ከውጪ ሲገቡ ፊት ለፊት አልጋዬ ነው ያለው ወደ ውጪ ይታያል አንደኛው ክፍል ውስጥ ከገባችሁ ማለት ነው እና ተኝቻለሁ እኔ ፐርሰናሊ ለክራቁቴ ነው የምተኛው ማለት ልብሴና ወላልቂ ምናምን እንዳለ አሁን ልጅነትም ስለሆነ ራቁቴ ነው የምተኛው በቃ አንደርዌር ብቻ አድርጌ
ነው የምተኛው ከላይ ለብሼ እና ተኝቻለሁ። like in the middle of the night ነው ከእንቅልፌ ነቃሁኝና መንቃትም አይደለም እንደ መገላበጥ አይነት ነገር ነው። አስቡት ብቻችሁን ናችሁ 12 ተኩል ምናምን ቢሆነኝ ነው እድሜ። ሌሊት ስነቃ ያ ሰው ታናሽ ወንድምየው አልጋዬ ላይ ተቀምጧል። ማለት አልጋዬ ጠርዝ ላይ ተቀምጧል። ሁለቱን ክፍል አልፎ መጥቶ ሁለቱን በር ከፍቶ ገብቶ አልጋዬ ላይ ተቀምጧል። ስሜቱ እንዴት ብዬ እንደምነግራችሁ አላውቅም፣ ግን በጣም ያስፈራ ነበረ። ያስደነግጣል። እንዴት ሪያክት ማድረግ እንዳለብኝ አልገባኝም። ልጅ ነኝ፣ ግን በዛ ሰዓት ራሴን ለመጠበቅ ጀስት አይምሮዬ ምን ያህል መጠቀም እንደነበር አልጮኩም። ለመጮህ ብሞክር በቃ ያፍነኛል አፌን። ያ ደግሞ ስትራግሉ ራሱ ወደ ሌላ ነገር ሊመራ ይችላል። አይ ዶንት ኖ ቱ ላይ የነበረው ሪያክሽን በጣም ያስፈራ ነበረ። ሜቢ ሂዝ ሃይ ላይክ ወይ አይ ዶንት ኖ ድረግ ነገር ወስዷል ወይ ደግሞ ሂዝ ድራንክ ሰክሯል። ግን እየመለሰልኝ አይደለም። አይምሮ ማለት በቃ የለም እንዴት ነው ዞን አውት አለ አይደለ? እንደዛ ነው። እና አሁን ላይ ሆኜ ስረዳው በሰዓቱ እናቴ መከላከያ ነበር የምትሰራው፣ 100 አለቃ ነበረች። እና ቤታችን ውስጥ ሰልፍ ዲፌንስ ምናምን መሳሪያዎች አሉ በደንብ። እና አሁን ላይ ሆኜ ሳስበው አይምሮ ውስጥ ላይክ በዚህ የሚመጣውን ኮንሲኩዌንስ እችለዋለሁ ወይ አይነት ነገር የለም። ላርገውና የመጣው ይምጣ ወይስ ላይክ በቃ ይቅርብኝ እንደምንም ብዬችን ደቂቃ ልለፋት ነበረ እንትን ውስጥ የነበረውና አይመልስልኝም። ምን ሆነ ነው? እና ፎጣይን ቶሎ ብዬ ማለት አሶላ ምናምን ለበስኩኝና በቃ በተቻለ መጠን ሰውነቴን ለመሸፈን እየሞከርኩ ነው። እና ምን ሆነ ነው ማለት ምን ሆነ ነው? ሰላም አይደለህም ምናምን አሞና ምናምን አልኩኝ። በቃ ምን ማድረግ ራሱ እንደነበረብኝ አላወቅኩም። እና ኢቨንቹዋሊ ላይክ ከዛ እንትን ወጣና ከዛ እዚህ ልተኛ አለኝ። ማለት በተቻለኝ መጠን ላይክ አግሬሲቭ ላለመሆን እየሞከርኩ ነው። ራሴንም ደግሞ ላይክ ለማትረፍም እየሞከርኩ ነው አት ዘ ሴም ታይም ማለት ነው። እና ለምንድን ነው እዚህ የምትተኛው አልኩኝ። እና በቃ ላይክ በቃ እዚህ ልተኛ ምንም አላረግሽም ጀስት እዚህ ልተኛ አይሆንም አልኩኝ። በቃ አይሆንም ተነስቶ ወጥቶ ሄደ። ይሄን ነው በጣም ተጋላጭ በሆናችሁበት ሰዓት ላይ መሆኑ ላይክ እዛ ሰዓት ራቁቴን ነኝ፣ ሌሊት ነው ተኝቻለሁ፣ የሚሆነውን አላውቅም። ኤኒቲንግ ካን ሃፕን በዛ ሰዓት። ከዛ በኋላ ያሉትን ጊዜያቶች ነው የምላችሁ ለአመታት ለ2 አመት ለ3 አመት እዛ መኝታ ቤት አልተኛውም። ሳሎን ውስጥ ነበር ሶፋ ላይ የምተኛው። ይሄን ስቶሪ ለቤተሰቦች አልተናገርኩም፣ ምክንያቱም እንዳልኳችሁ ቤተሰብ የሚያከብራቸው ሰዎች ናቸው፣ በጣም የተማሩ የሚባሉ ሰዎች ናቸው። ይሄንን ነገር ይዤ ብሄድ ቤተሰብ ምን እንደሚለኝ አላወቅኩም። ማለት ያንቺ ጥፋት ነው ለምን ሄድሽ ወይ ደግሞ እነሱ እንደዚህ ያደረጉም ያ ፍርሃት ውስጤ ነበር። እና ለምንድን ነው አሁን ላይ ማውራት የፈለኩት I have nothing to lose like አሁን ላይ እውነት ሲጀምር ፈጣሪ በጣም እንደሚወደኝ አምናለሁ። ብዙ በጣም አጣብቂኝ የነበሩ ሲቹዌሽኖች አሳልፎኛል። እና አይኖ ዘ ስላይተስት ቼንጅ እሱ አይምሮ ውስጥ በዛ ሰዓት ቢኖርና ያ ነገር ተፈጥሮ ቢሆን ያ ጥቃት ደርሶብኝ ቢሆን ኖሮ በሰዓቱ ወጥቼ ደፍሬ አልናገረውም ነበር። ያንን ነገር በጣሪ ስላሳለፈኝ ነው የምናገረው። እና ምናልባት ለሌሎችም ትምህርት ይሆናል። በዚህ ሰዓት እንደዚህ አይነት ውስጥ ነገር ውስጥ እያለፋችሁ ያላችሁ ታዳጊዎች ካላችሁ you're not alone። ብዙ ሴቶች ብዙ ከምታስቡት በላይ ሴቶች በእንደዚህ አይነት ነገር ውስጥ አልፈዋል። ይሄ ላይክ አንድ ማይነር ስቶሪ ነው እኔ በህይወቴ ካሳለፍኳቸው ነገሮች ብቻዬንም እንደ ብዙ አመት እንደመኖሪ ማለት ነው። እኛ ያሳለፍነውን አሳልፈናል። እነዛ ሰዎች መልሰን ምንም ማድረግ አንችልም ወይ ጠይቁልን አይደለም ምንም አውት ኦፍ ዲስ ምንም ነገር ላይመጣው ይችላል። ግን አትሊስት ሴት ደግሞ እንደመሆኔ ከሴትም ባለፈ ደግሞ የሴት ልጅ እናት እንደመሆኔ ለልጄ ምን አይነት እናት ነው መሆን ያለብኝ? ላይክ ምንም አይነት ነገር በህይወቷ ቢፈጠር ምንም አይነት ገጠመኝ ቢገጥማት መታን ልትነግረኝ የምትችል አይነት እናት መሆኔን ማወቅ አለባት። ሁሌ ምንም አይነት ሲቹዌሽን ውስጥ ከጎኗ መቆም እናት እንደሆንኩኝ ማወቅ አለባት እንጂ እናቴ ምን ትለኛለች ብላ በህይወቷ ድጋሚ ሰፈር እንድታረግ እኔ ያሳለፍኳቸውን ነገሮች እንድታሳልፍ በጭራሽ አልፈቅድም።
ስለዚህ አሁንም በዚህ ውስጥ ነገር ውስጥ እያለፋችሁ ያለ በጣም ብዙዎቻችን ሴቶች አሳልፈነዋል። ግን ብዙ ሴቶች ደግሞ ከዚህ በኋላ እሱን እንዳያሳልፉ የተቻለውን ነገር ማድረግ አለብን ብዬ ስለማስብ ነው። እዛ ውጭ ደግሞ እናቶች ልጆቻችሁን ለማን ነው አምናችሁ ጥላችሁ እየሄዳችሁ ያላችሁት? አይዘር ቤተሰብ ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል። ጥላችሁ የምትሄዱለትን ሰው ምን ያህል ታምኑታላችሁ? ልጆቻችሁን ከማንም በላይ ልጆቻችሁን አቅርቡ። ልጆቻችሁ ከእናንተ ጋር ምንም አይነት ሲቹዌሽን ለማውራት ኮምፈርተብል እንዲሆኑ አድርጓቸው። ጀስት ለቤተሰብ ይሄ ነው ያለኝ የምለው ነገር። ብዙ ስቶሪ ያለኝ አይ ዶንት ኖ ሜቢ እየከፋፈልኩ በተለያየ ጊዜ ስቶሪዎችን አወራችኋለሁ። ቴንክ ዩ ጋይስ ፎር ዋቺንግ። አመሰግናለሁ። ወዳችኋለሁ። ሀሳቡ እውነት ለመናገር ላይክ የነ ጆርዲን ቪዲዮዎች የነ አቢጌልን ስቶሪ ታይሞች እያየው ነበር። ሞር እነሱም ኢንስፓየር ለማድረግ ሰውንና እንደዚህ አይነት ሰዎች ደግሞ ጥቃት የደረሰባቸው ሰዎች ወደፊት እንዲመጡ ሰው እኛ ፈርተን ዝም ያልነው ማህበረሰብ ኖ ሎንገር እንዳይቀጥልና አሁንም ያሉት ልጆች ቤተሰብ ጋር እንደዚህ አይነት ነገር ደረሰብን ብለው ለመሄድ እንዳይሳቀቁና እንዳያፍሩ እነሱ የጀመሩትን ነገር ኦፍ ኮርስ እኔም ደግሞ የራሴን እዛ ላይ አድባረግበት ሌሎች ልጆችን ያስተምራል ብዬ ስላሰብኩ ነው። ሌሎች ስቶሪዎችም አሉኝ ስቲ ነበር ቪዲዮ ላይ ብዙ ይወደኛል እንደዚህ አይነት ነገር ታሪኮች። ሰው ከመጀመሪያውን ጀምር። እሺ ስለ ጥቃቱ እሱኛው ያው ማለት የመጀመሪያዎቹ አካባቢ ከምላቸው ጥቃቶች ልበለው ውስጥ ነበረ እና ጎረቤቶች ናቸው። ያው ቪዲዮ ላይ እንዳልኩት በሳቱ ትልቅ የውጭ ድርጅት ውስጥ የሚሰራ ሰው ነበረ። ታላቅ ወንድምየው በቃ ሰው የሚያከብረው አይነት ሰው ነበረ። ታናሹም ደግሞ በጣም ጎበዝ ተማሪ ምናምን እንዳልኩ ያ እንትን ነበረ። በቤተሰብ አክብሮቱ የሰፈር ሰው ምናምን የሚያከብራቸው አይነት ሰዎች ነበሩ እና በሰዓቱም ብቻዬን እየኖርኩ ነበረ በቤተሰብ ኢሹ እና ያው እንዳልኩ በትምህርት ያግዙኝ ነበረ። አላቀው ሜቢ ሳላቀው እንደዛ ትንንሽ ማይነር ነገሮች ተፈጥረው አልፈው ሊሆን ይችላል። ግን ኖቲስ ያረኩት አንድ ቀን ያው እያስጠናኝ ነበር። ታላቅም ታናሽም አሉ። የሀረር ሰዎች ናቸው፣ ይቅማሉ ምናምን እንደ ኖርማል ነበር ምናየው እዛ መሀል መገኘትም አሁን ላይ ሆኜ ሳስበው ልክ አልነበረም። ግን ያው እና እያስጠኑኝ ነበረ። ከዛ በመሀል ያው ሰውነቴ ምናምን ሊነካኝ ይሞክራል። አንደኛው እንዳልኩ ልጅ ነኝ፣ ግን በቃ ኮምፈርት አልተሰማኝም፣ ኮምፈርተብል አልነበርኩም እና ወጣሁኝ ማለት ሽንት ቤት ምናምን ብዬ ኤክስኪውዝ ፈጥሬ ከዛ ወጣሁኝና ወደ ጎረቤት ነው ሄድኩት። ጎረቤት ጋር ሄጄ ያው የድሮ ጉርብትና በቃ በጣም ክሎዝ ነበረ። ያው እኔም እነሱ ጋር ያው የምበላበት ብቻዬንም ስለምኖር ስለነበረ ያው እንደ ቤቴ ነው ሄጄ እንትን የምለኝ ነበረው። ግን አልተናገርኩም። ስቲል ቢያንስ ለጎረቤት ራሱ ለምን እንዳልተናገርኩ አላውቅም በሰዓት። አሁንም ማለት አሁን ላይም እንዳይሆን የምፈልገው ያንን ነው። ኮሜንቶች ላይም እያየው ነበረ ለምን ጎረቤት ዝም አለ ምናምን። ግን በሰዓቱ የተናገርኩት የኔ ኩያ ልጅ ነበረች። በአንድ አመት በሁለት አመት ብትበልጠኝ ነውና። ስንት አመትሽ ነበር ያኔ? ሶሪ 12። ኦኬ። እና በቃ እንትን በይልኝ እዚህ ነው የምታድረው ብለሽ ንገሪልኝ፣ ለእናቷ እንድትነግርልኝ ነው እንጂ ፈርዘር የነገርኳትም ነገር የለም ለሷም። እና ለእናቷ ነገረች እና ያው እናቴ ደውላ እዛ ቤት እንዳድር እንደተናገረች አርጋው እናትየው ሸኙት። ግን በቃ በጣም ውስጥ እየፈራ ነበረ እና እንዳልኩ ደግሞ ኃላፊነት ስላለባቸው በቃ ቤት መግባቴን መውጣቴን እንግዲህ እነሱ የሚቆጣጠሩ አይነት ሰዎች ነበሩና በቃ ከዛ በኋላ ያኛው ነገር እስኪፈጠር በጣም የሰቀቀን ቆይታ ነበር የነበረ። በቃ እንዳያገኙኝ በጊዜ ገብቼ በሬን ዘጋለው ምናምን እና ያ በሆነ በአራተኛው ቀን ነው አይ ቲንክ እንዴ ነው በራችን የድሮ በር ሙሉ ወጥ ብረት ላሜራ የሚመስል አይነት ብረት ሆኖ አንደኛው ያው ቁልፉ አይ ዶንት ኖ እንትን አይደለም ስቴብል አይደለም፣ የሆነ ሲነቃነቅ ይከፈታል አይነት ነገር ቁልፉ ይወጣል
ከዛ ደግሞ መሀል ላይ ያለው በርም ደግሞ ዝም ብሎ ይሄ መስታወት በር ሆኖ ዝም ብሎ በሳቱ መሀለኛውን አልቆለፍኩም ኦፍ ኮርስ ያንኛውን ብቻ ነበር እና ያው ተኝቼ ነበረ ለሊት ላይ ስነቃ ያው አልጋዬ ላይ ነው ያገኘሁት ልጁን ታናሽየው ማለት ነው የመጀመሪያ ቀን የተፈጠረው ያ የሆነው ታላቅየው ነበረ ኦኬ እና ለሊት ስነቃ አልጋዬ ላይ ቁጭ ብሏል ከመቀመጡ በላይ ደግሞ ያስደነገጠኝ የነበረበት ስቴት ነው ላይክ ልክ አልነበረ እና እንትን ያሰብኩት በሰዓቱ የሆነ በቃ ላርጋ አይነት ነገር አለ አይደል እንደዛ አይነት እንትን ውስጥ ነበር የነበረውና ሳናግረው ማይመልስልኝም በሰዓቱ ደግሞ የነበርኩበት ሲቹዌሽን በቃ ማለት ልብስ አለበስኩም ዝም ብዬ ኩላ ለሊት ነው እንዴት ሆኜ እንደተኛው ማላቅም ነቅቼ እስካየው ድረስ እና በጣም ያስደነግጥ ነበር እና አይ ቲንክ ያንንም ውሳኔ እንዳይወስን ያደረገው ብዬ ማስበው ያው ቤተሰቦቼ እናቴ መከላከያው ስለነበረች ቤት ውስጥ መሳሪያዎች ነበሩ ምናምን የሚቀመጡ እና ያው እኔም ባላረገው ጀስት እናቴ እንኳን ብሰማ አይ ዶንት ኖ ሜቢ የሚፈጠረው ነገር ጥሩ አይሆንም ብሎ አስቦ ነው በእርግጠኝነት እንጂ እዛ ደረጃ ደርሶ ሌላ ሴት ብትሆን ወይ ቤተሰብ አይ ዶንት ኖ ብቻ ያው እኔ ስለሆንኩ ብዬ ነው ያው ፈጣሪም ሊያሳልፈኝ ስለፈለገ ነው ያንን እንትን እንጂ ምንም ሊሆን ይችል ነበር እና ረጅም ሰዓቶች በቃ በጣም በድንጋጤ ውስጥ ነበርኩ መልስ አልመለሰልኝም ከዛ ግን ያው መለስ ብሎ ያው እዚህ ልደር አይነት ነገር ሲጀምር ማለት የሚያድርበት እንትን አይደለም እድሜያችንም አይገናኝም አይ ዶንት ኖ ሜቢ ኮንቪንስ ሊያረገኝ ብቻ ሞከረ በሰዓቱ ያው እኔም ተቆጥማት በቃ ኢሪቴት ያረገኝ ሄደ በቆይታው ሁሉና በቃ በጣም ተቆጣው በቃ ያው ለቤተሰብ እንደምናገር ምናምን ስል ፋይናሊ ተነስቶ ወጣ እና ከዛ በኋላ በቃ አስቸጋሪ እንትኖች የነበሩት ለረጅም ጊዜ በቃ እዛ ክፍልም አልተኛሁም እና ኢቭን መስታወቶቹ በሮች አንደኛው መስታወት ተሰብሮ ነበርና ያ በተሰበረው እጄን እያወጣው ላይክ በውጪ በጋን እየቆለፍኩኝ በመስታወት ውስጥ ማለት ነው ሁለተኛውን ክፍል መሀል ላይ ያለውን ክፍል እና ረጅም ጊዜ እንደዛ ነው የቆየሁትና ያው ማንንም በዛ እድሜ ያለች ሴት ልታልፍበት የማይገባው አይነት ሁኔታ መደገም የሌለበት አይነት ሁኔታ ነበር ብዬ ነው የማስበው ሶ ድራግ ወስዶ ነው ወይስ ማለት አመጣጡ ሌላ ነበር ብለሽናል አይደል ወይ መጠጥ ጠጥቶ እንደዛ ነው ወይ መጠጥ ነው ግን እንዴት ነው በሰዓቱ አላቅም አሁንም ላይ ሆኜ አላቅም ግን እንዴት ነው የስካርም አይነት ሳይሆን በጣም ድምጹ ዝቅ ያለ የሆነ የሰከረ ሰው ሜቢ ሊለፈልፍ ይችላል ምናምን እንደዛ ነው የሚሆነው ግን በቃ የለም ይሄ ወያደንዛዥ ምናምን አይነት ነገር ነው የሚመስለው በቃ ዝም ብሎ የለም ግን የሆነ ሐሳብ ውስጥ ነው መልስ እየመለሰ አልነበረም የሚመልሰው መልስ ራሱ በጣም ድምጹ ዝቅ ያለ ምናምን ግን ራሱን እንዳልነበር ያስታውቃል ሶ ከዛ መሀል ተነስተሽ አልወጣሽም ከዛ መሀል ላይ ተነስተሽ አልወጣሽም ለሊት ላይ ማለት ድጋሚ ቼክ ለማድረግ ማለት እሱ ነው ያስወጣሽው አይደለ እሱ ከወጣ በኋላ ለመቆለፍ አዎ ማለት በቃ መሄዱን እርግጠኛ ከሆንኩኝ በኋላ ያው ኦፍ ኮርስ ተነስቴ ድጋሚ መቆለፍ ነበረብኝ የመሀለኛውን በር ግን ያው እስኪወጣ ጠብቄ ልብስም አለብስኩም ስተኛም ስለነበረ ከወጣ በኋላ ተነስቴ በሬን ቆለፍኩኝ ከዛ በኋላስ ማለት እሱ ነው አይደለም ያስጠናሽ የነበረው ከዛ በኋላ የነበረው ጊዜ እንዴት ነበር ከዛ በኋላ በጭራሽ ተመልሼ እዛ ቤትም አልሄድኩም ማለት እነሱም ፑሽ አላረጉኝም አይ ቲንክ ያው የተፈጠረው ነገር ይገባቸዋል እና በሰዓቱም በተፈጠረ ሰዓት ያው ለቤተሰብ ስለመናገር ምናምን ሳውራ ስለነበረ ከዛ በኋላ ያው እኔም በተቻለኝ መጠን አቮይድ አረኩኝ እነሱም እንደዛ አይነት እንትን ውስጥ አልገቡም ከዛ በኋላ ረጅም አመት እዛ ቤት ተቀምጠዋል ግን እንደዛ አይነት ነገር ከነሱ ጋር ጋመል ተፈጠረ ከዛ ትምህርትሽን ቀጠልሽ ግን እንደዚህ አይነት አቢዩዝ ሊሆን ይችላል አንቺን ትራውማታይዝድ ያደረገ ነገር ከዛ በኋላ
ተከስቷል ነው አይሚን ከዛ በኋላ መች ነው የተከሰተው? አይ ቲንክ 15 ዓመቴ ላይ ብዙ ማይነር ነገሮች ያው ይፈጠራሉ ግን ሜጀር ብዬ የማስባቸው ከዛ በኋላ የተፈጠረው 15 ዓመቴ ላይ ያው ፖሊስንም ምናምን ኢንቮልቭ ያደረገ ነበር ያንኛው ያው ቤዚክሊ መጠለፍ አይነት ነገር ነበረ ከሰርግ ላይ ተጠልፌ ነበር ከሰው ሰርግ ላይ ነው ከሰው ሰርግ ላይ ኦኬ ያው ገጠር ምናምን ራሱ አይደለም ኦኬ ሚዜ ነበርኩበት ሰርግ ነው 15 ዓመቴ ምናምን አክስቴ ያገባች ሚዜ ነበርኩኝ እና ግን ያው ልጅ ነገር ነኝ ያው ሚዜ ሊያረጉ እንጂ ሚዜ መሆንበት እድሜ አልነበረም እና ሩቅ ነው ወደ አየር ጤና ምናምን አልፎም አላቀው ሰፈር ብቻ እና እዛ ላይ ቤት ውስጥ የነበረ ሰርግ ነው እና እዛ ላይ ነበረ እንደ ዲጄነት ነገር መጥቶ ዲጄ ጭራሽ ዲጄ ይገርማል እና አላቀም ነው ሰው ማላቀም ሰፈሩን ማላቀው ምናምን የመጣውና ቤተሰብ ተሰብስቦ አላቀም የሆነ ሳለ ያው ብቻዬን ቁጭ ማለት ሰው ጭር ብሏል ምናምን እና እዛኛው ቤት ናቸው ምናምን አለኝ አላቅም ያኛው እዛኛው ቤቱን ግን ያው ከወንዶች ሚዜዎች ጋርም ከሙሽራው ጋርም በጣም ኢንተራክት ሲያደርግ ስለነበረ በቃ የማት የቤት ሰው ነው ይመስለኝ እና እንሂድ እነሱ ወዳሉበት አለኝ እና እሺ ብዬ ተነስቼ ሄድኩኝ ሂል ጫማን ያደረጉት ምናምን በዛው በሚዜ ልብሴ ሄድኩኝ ተነስቼ ረጅም መንገድ ነው ኦልሞስት በዛ ሰዓት 11 ተኩል ምናምን ይሆናል እና ሰፈሩ የሆነ ከተማ መሀል አይነት ነገር አልነበረምና ቶሎ ጨለም አለ ውጪውና ውስጥ ለውስጥ ነው ብቻ በዚህ ያን ያህል ሩቅ መንገድ ራሱ አልተጓዝንም እና ይሄድን ከዛ የሆነ መንገድ ዳር ቤት ላይ ቆይ ድመቴን ቤት ውስጥ ዘግቼባት ነው የወጣሁት አለኝ እና እኔ አስወጥተናት ከቤት እንወጣለን ምናምን አለና ላይ ጎትቶ አስገባኝ መንገድ ዳር ነው ቤቱ ኮብልስቶን ላይ ነው ከዛ ገባን ስንገባ በጣም ትልቅ ግቢ ነው ግቢው ረጅም ነገር ሆኖ ከዛ ዳር ላይ ቤቶች አሉ ሰርቪስ ነገር እና ብዙ ሰው አለበት ህፃናት አሉ ትልልቅ ሰዎች አሉ ወጣቶች አሉ ደጅ ላይ የሆነ ስራ ይሰራራሉ ምናምን ነው በቃ ኢትስ ኦኬ የሆነ የፋሚሊ እንትን መሰለኝ ከዛ ስለ ባለቤቱ በጣም ሲያወራኝ ነበር በሰዓቱ አልገባኝም ለምን እንደሆነ የሚያወራኝ ነበረው እና ባለቤቴ እንደዚህ ሆና እንደዛ ሆና ምናምን ነገር ከዛ ናይ ብሎ ቤት ውስጥ አስገባኝ ስገባ የሙሽራ እንደ ሳይኒንግ ቦርድ በጣም ትልቅ አዲስ የሚመስል በቃ አዲስ ሙሽራ በቃ ቤት ውስጥ አዳዲስ ፎቶዎች አሉ አልበሞች አሉ እና ሳይኝ አልበም ሰጠኝ ምናምን ያው እኔ በሳቱ መሄድ ፈልግ ያለው አልገባኝም ከዛ ከዛ ሰዓት በኋላ በቃ ባህር እንዴት ነው በቃ ቀይር አለ ልጁ እና አርፋለች ባለቤቴ እና አንቺ ነው የምትመስለው ፈጣሪ ልኮልኝ ነው አይነት ነገር ማውራት ጀመረ እና ጫማሽን ምናምን አውልቂ ሂል ጫማ ነበር ያደረኩት ረጅም እና እግርሽን ልጠብሽ ምናምን ጫማሽን እና ይሁን በጣም ፈራው አይ ሂድ እና እንዴት ነው ጤነኛም ነገር አልመሰለኝም ማለት በቃ ስለሚስቱ በጣም ያወራል ከዛ ደግሞ ሚስቴን መስለሽኝ ነው ምናምን ከዛ ከቆይታ በኋላ ግን በቃ ሲሪየስ ላይክ መውጣት እንደማልችል አይነት ነገር ሆነ ከዛ በር ተንኳኳ እህቴ ናት አለኝ እህቱ መጣች እዛ መኝታ ቤት ገብታ መጣችና እሽቲ አውጥታ ልብስሽን ቀይሪ አለችኝ እዛ እኔ አልቀይርም አልኩኝ ማለት ልሄድ ነው እኔ ቤት እየጠበቁኝ ነው በዛ ላይ ሌላ ሰፈር እኔ አክስቴን ነው እንጂ ሰፈሩንም አላቅም ሙሽራውንም ገና አዲስ ነው ምናምን ብዙ ማቀው ነገር የለም እኔ ይጠብቁኛል ቤተሰቦቼ ምናምን አልኳት ዝም ብለሽ አውልቂ አለችኝ በቃ ከዛ በኋላ ያስፈራሩኝ ነበር
ከዛ ይዛኝ ገባች ልብስ አስቀየረችኝ ሽቲ ሰጠችኝ ይሄ ሲሆን 12 ሰዓት አካባቢ ነበረ መጀመሪያ ስንገባ ከዛ ፍራሽ ነገር ይዛ ወጣችና ለራሷ ሳሎን ላይ ፍራሽ አነጠፈች ሁለት ክፍል ነው ቤቱ መኝታ ቤትና ጠበብ ያለ ሳሎንና መኝታ ቤት ነውና መኝታ ቤት በቃ ያው እንዲደፍረኝ ነው የፈለገችው መኝታ ቤት ውስጥ ማለት ሴቱና እህትየዋ እና ግቢ አለችኝ ማለት ከሱ ባልተናነሰ እሷናስ በቃ ስታመናጭቀኝ የነበረችው እሱም እንዳልኩት በጣም ተቀየረ ባህሪው እናምን ከዛ በኋላ እስከ እነሱ ያገኙኝ እንግዲህ እስከገኝ ድረስ 5 ሰዓት ምናምን ነበር በመሃል 4 ሰዓት ምናምን የህይወቴ በጣም አስጨናቂው 4 ሰዓት ነበር እና ያው እንዳልኩት ነው ግን ለምን እንደሆነ በቃ አናኒ ፈጣሪ ሰው የሚወጣበት ከማይመስል ሲቹዌሽን ውስጥ ያወጣኛል እና በጣም በቃ የታገለኝ ነበር ያንን 4 ሰዓት ሙሉ በቃ ስለምነው ነበረ ምናምን አይሩን እንዲህ ዲቴሉ መዘርዘር እንትን አይደለም ግን በቃ እንደሱ አላረግም በቃ እንደዚህ አይነት ነገር ብቻ አይሩን ነው ምን ብዬ እንደማወራው አላቅም ግን ስንታገል ስለምነው በቃ ሳለቅስ ምን ስል ቆየው እና በመሃል በቃ እያመመኝ ነው አልኩኝ ማለት እያመመኝ ነው ልውጣ ስልኬን ማለት ቦርሳዬን ሳሎን ላይ አይቼዋለሁና ሽንት ቤት ማለት ቀድሜ ላይክ እያመመኝ ነው ሆዴን ያልተስማማኝ ነገር አለ ላይክ ሽንት ቤት ሊያስኬደኝ ይፈልጋል አይነት ነገር አልኩኝ ምክንያቱም ላይክ ባንዴ እንትን ማለት እንደማልችል ገብቶኛል ላይክ ተደጋግሜ የምወጣበትን ኮንዲሽን ማመቻቸት ነበረብኝና ቀድሜ እንደዛ ነው ያልኩት ሆዴን በጣም እያመመኝ ነው አትሊስት ከሱ ጋር ያለውን ሰዓት ይቀንስልኛል ፕላስ ደግሞ ለማምለጥ መሞከር ከሆነ ደጋግሜ ከቤት መውጣት ነበረብኝና አልኩኝ ሽንት ቤት ልሂድ አልኩት በቃ የምንጥቅኝ እሺ ቶሎ ሂጂና ቶሎ ደርሰሽ ነይ አቢውዝ ለመደረግ ቶሎ ደርሰሽ ነይ እና እሺ ብዬ ወጣው እሷ ያው ኦፍ ኮርስ ይዛኝ ሄደች ደግሞ ቤቱ ላይክ ቤተሰቦቹ ነገሮች ናቸው ላይክ ጮኬ እንኳን እንትን እንዳልል አይ ቲንክ የቤተሰብ ግቢ ይሁን እንደዛ ነው ላይክ ምንም እንደማላመጣ አይነት ነገር ነው ሲለኝ ነበርውና እህትየው ይዛኝ ሄደች ሽንት ቤት አዩአት በር ላይ ቆማለች አትሄድም ከዛ ተመለስኩኝ ተመልሼ ሜቢ 10-15 ደቂቃ ቆየውና ተመልሼው ደግሞ ሽንት ቤት ልሂድ አልኩኝ ከዛ ሄድኩኝና በሶስተኛ በጣም እሷም ኢሪቴትድ ሆነች በጣምና በቃ ስልችት አላት እዛ ስትነሳ ከቦርሳዬ ቀስ ብዬ ስልኬን አወጣውና ይዤ ሄድኩኝ ሽንት ቤት ደብቄ ማለት ነው ከዛ ሽንት ቤት ሆኜ ችግር እና ሽንት ቤት ሆኜ ደወልኩኝ ለእናቴ ያው መደወል አንድ ቻንስ ነው የነበረኝ ብዬ ያሰብኩት በሰዓቱና እናቴ ጋር ደወልኩ ለምን እርግጠኛ ነኝ እየፈለጉኝ እንደሚሆን እና እናቴ ጋር ደወልኩና በጣም ከነሱ ጋር ክሎዝ ሆኖ ስላየሁት በቃ ዲጂኦ ነው ላይክ ብዙ ኤክስፕሌን ማድረግ አልችልም ዲጂኦ ነው መሲያ እናቴን ማለት ነው መሲ ዲጂኦ ነው በቃ ምናምን ብዬ ስልኩን ዘጋሁኝ ከዛ ገባን ቀስ ብዬ ስልኬን መለስኩኝ ሳታይኝ ከዛ ያው አስገባችኝ ገባሁኝ እንግዲህ ከዛ በኋላ ቀጣይ ሜቢ 15 ደቂቃ ምናምን ቢሆን ነው የግቢው በር በጣም ተንኳኳ በጣም ትልቅ ግቢ ነው ድምጹ እንዴት ይሰማ እንደነበር ማለት ነው እና ተንኳኳ በጣም በቃ የጮኸ በሩ የዛ 6 ሰዓት ምናምን ይሆናል ከዛ በቃ ተደናገጡ ተነሱ ሙሽራው ነበረ እናቴ ነበረች ፖሊሶች ይዘው ነበር የመጡት በዛች 15 ደቂቃ ውስጥ ማለት ነው በጣም ቅርብ ነው ላይክ እኔ ጎረቤታቸው አይነት ነገር ነው እንደው መንገድ አዙሮኝ እንጂ ቤቱ በጣም ቅርብ ቤት ነው እና
መጡ። በቃ ሙሽራው በጣም ተናዶ ነበረ። በቃ ሲጮሁ ይሰማኛል ከውጪ ጫጫታው ምናምን ማለት ነው። ከዛ እህትየው አንስታ ቁም ሳጥን ውስጥ ወረወረችኝና ቁም ሳጥኑን ቆልፋ በሩ ላይ ቆመች። ቁም ሳጥኑ ዘግታብኝ ማለት ነው። ከዛ በቃ ዝም አልኩ። አትሊስት እዛ ጋር ሰው ድረስ መኖሩን እዛ ጋር እንጂ የሆነ ነገር አናቲን ብላ ዝም ብታስምለኝ ብዬ እና ከዛ ገቡ። ልክ ቤት ውስጥ ሲገቡ ተሰማኝ። የታለች እያለ ሙሽራው ሲገባ ተሰማኝ። ከዛ እዚህ ነኝ ምናምን ብዬ በጣም በቃ ጮህኩኝ። በቃ በጣም አለቀስኩኝ። እዛ እናቴ መጣች። በቃ እነሱ ተያያዙ እዛው በል ሙሽራውና አይ ቲንክ ጓደኛው ነገር ነው የቅርብ ሰው ነው ለነሱ ማለት ነው። እና ይዛኝ ወጣች። በቃ እኔን ይዛውኝ ሄዱ። አክስቴ ምናምን እናቴ ሆኖ ወደ ቤት ይዛውኝ ሄዱ። እና በቃ ተኛው። አላወራሁትም የዛ ቀን። በንጋታው ፖሊስ ጣቢያ ምናምን ደርሳ እናቴ መጣች እና ነገረችኝ። አረብ ሀገር ሄዳ ነው እንጂ ባለቤቱም እንዳላረፈች ተጋብተው ወደ አረብ ሀገር ሄዳ ነው አለችኝ። ግን ምንድነው እዚህ ላይ ላይክ ይሄ ከቤተሰብ ጋር የምታወራው ነገር አለም። አሁንም ላይክ ትልቅ ችግር መስሎ የሚታየኝ እዚህ ላይ ይሄ ኮንቨርሴሽን እናቴ ዲፕሊ አልጠየቀችኝ። ምን ተፈጠረ፣ ምን ሆነ፣ በቃ እንደዚህ አድርጎሻል ወይ አይነት ነገር በቃ ይሄ ዲፕ የሆነ ኮንቨርሴሽን አልነበረንም። እና በቃ ሳስበው አሁንም የሚገርመኝ እሱ ነው ማለት እንዴ ነው ላሉት ሴቶች ያንን ለግዠሪ አልሰጠ እንግዲህ ለግዠሪ ካል ነው ራሱ ማለት ነው አልሰጠናቸውም ማለት ምን ያህል እንዴት ነው ያኛው በዛ ወቅት የነበረው ሶሳይቲ ሴቶች በሚደርስባቸው ነገር ራሱ ተረጋግጦ ነው ማለት ያንኛው እንግዲህ ፖሊስ ኢንቮልቭ ስለሆነ ከሰርግ መሃል እንደ ጠለፋው በቃ እንደ ጠለፋ ስለነበረ ነው ያቺን ወሬ እንኳን የተወራው። ግን ያ ነገር ሳይታሰብ ድንገት ጠፍቼ በቃ ተደፍሬ የሆነ ቦታ ላይ ወስደውኝ ከዚያውን ሳለቀውኝ ቢሆንና ማንም የነበርኩበትን ሳያቅ ድንገት ጠፍቼ ተመልሼ ብመጣ ማን ሰው ምን ብሎ ይጠይቀኝ ነበር? አልጠየቅም። ብናገርም አልታመንም። ማለት በቃ የትም ከርመሽ መተሽ አይነት ነገር ነው። ይወራም አይወራም ማለት ነው። እና ያ ነገር ተፈጥሮ እኔ በዙሪያ ያሉ ሰዎች እንዴት ሆንሽ ምን ተፈጠረ ብለው just ኢሞሽኔን ራሱ በቃ በሳቱ ምንም እንዳልተፈጠረ እዛ አልቅሺ ለብቼ እናቴ ፊት ራሱ ሳለቅስ እንድታየኝ አልፈልግም ነበር። እና ያ ሲፈጠር ደግሞ ያው ማን ነው ማለት ሴቶችን አቅርቦ ምን ተፈጠረ ምን ሆንሽ እንዴት ሆነ የሚለውን ነገር አሁን ላይ ስታስቢው ይገርማል። ከዛ ሁሉ ነገር አልፈሽና ምንም ጥያቄ ካልቀረበ ኢቭን ምርመራ ምናምን ካልተባለ ግን ነበር ጀስቲስ እንዳልኩ ነው አልጠየቅኩም። በቃ ያቺን ቀን በንጋታው ነው ባለቤቱ እንደነበረች ምናምን ከዛ ፖሊስ ጣቢያ ሄደው መጡ። ክስ እንደተመሰረተ ዳስት ከዛ በኋላ ይታሰር ይፈታ ምን ይሁን እህቱ ምን ትደረግ ምንም የማውቀው ታሪክ የለም። እና እንዳልኩ ነው ራሱ ስለ እህቱ ራሱ አውርቼ ያወራውም አይመስለኝም። አልተጠየቅኩም፣ እኔም አልተናገርኩም። ሲጀምር በባህሬ ብዙ ጥያቄ ሰውን ስለማልጠይቅ ብዙ ኮንፍሮንት መደረግ አልወድም። ግን ምንም የተወራ ነገር የለም። ቤዚክሊ የእሷን ራሱ መናገሪን ራሱ ትዝ አይልም። ግን ኦፍ ኮርስ ያው በሩን ዘግታ ይዛ ስለነበረ ያው ተባባሪ ናት በሚል የምትጠየቅ ይመስለኛል። ግን ምን ያህል ውሳኔ አግኝቷል አይመስለኝም። በ15 ዓመትሽ የወሰንሻቸው ውሳኔዎች ምናምን ስታደርጊ የነበረው መንገድ ራሱ በጣም ነው የሚያስገርመው። እሱን ነው ማለት በልጅነቴ ብቻዬን መኖር መጀመሪ አይ ቲንክ ሌሎ ቤተሰብ አሁን 12 ዓመት ልጅ በዛ ሰዓት ቤተሰብ የሚያስፈራራኝን ነገር የምር መወስድበት ሰዓት ነበረ። ማለት በቃ እንደዚህ ብትሆኚ እንዴ ነው ቤተሰብ ማህበረሰብ የሚለውን ነገሮች የምር የሚመስሉኝ ነው። አሁን ያ ነገር ብቻዬን መኖር የጀመርኩት 16 ሜቢ 17 ዓመት ሆኖ ቢሆን አይ እኔ ለመያዝ ነው ብያስብ ነበር። ግን በዛ ሰዓት የምር እፈራለሁ። የምር ነው ምልክ ለምን ልጅ ነበርኩ
ኢቭን በቃ በትምህርት ቤት ራሱ በቃ እንዲወጥቼ ራሱ ተዝናንቼ ምናምን ዳይ ስኩል ዳያክል በቃ 11ኛ ክፍል ምናምን ያ ሁሉ አመት በጣም ራሴን ስትሪክት ሆኜ እንዴት ነገሮችን ቻሌንጆችን ላይፍ ራሱ ነው ያስተማረኝ እንዴት ማለፍ እንዳለብኝ ማለት ነው። እና ለኔ በጣም ካለድሜ ማቹር እንዳረግ አድርጎኛል በሰዓቱ። ከዛ በኋላ ምናምን ይሄ የመደንገጥ ስሜቱ ምናምን አይጠፋም? እንዴት ነው እሱን ምን ሲሆን እንደዚህ አይነት ነገሮች ሲፈጠሩ አሁን ከፖሊስ ምናምን ከገታው በኋላ ያለው ነገር የሆነ ላይሽ ላይ የሚያድር ፍርሃት ምናምን ይኖራል። እሱን እንዴት ነው ያለው? ያ እኛ እንደ ሰው የሆነ ነገር የሆነ ሲቹዌሽን ከየሆነ ነገር ጋር አሶሺየት እናደርጋለን እና በአንቺ አቢዝ በተደረግሽበት ጊዜ የነበሩ የሆኑ ሲቹዌሽኖች ሊሆኑ ይችላሉ። ኢቭን ሽቶም ሊሆን ይችላል። ሽታ እንደዚህ አይነት ነገር አይምሮ አሶሺየት ስለሚያደርግ ካደግሽ በኋላ የረበሸሽ ያስቸገረሽ ነገር ነበር? to be honest እንደዛ አይነት ነገሮች ላይ ከዚህ ሁሉ የተማርኩት ብዬ አሁን ላይ ማምነው እስከዚህ እድሜ ድረስ በተቻለ መጠን ራሴን እንደዛ አይነት ሲቹዌሽን ውስጥ ላለመክተት በቃ ላለመድረስ እዛ አካባቢ በጣም ማለት ሰውን አቮይድ አዳዲስ ሰዎች መተዋወቅ አልወድም። ይሄ ትልቅ ሰርክል ኦፍ ጓደኞች ምናምን የሉኝም። ማቃቸው በህይወቴ ማቃቸው በጣም ጥቂት ሰዎች ናቸው። ጓደኞቼ በቁጥር ናቸው እና በጣም ጠንቃቃ እንደሆነ ነገሮች ላይ አድርጎኛል። ለምን ላይክ ተደጋጋሚ ነገር ነበረ በህይወቴ እንደዛ የሆነው መሆን ባል ነበረበት ሰዓት ነው። ከዛ ደግሞ እነዛ ሜንታሊ የሚያደርሱብ ነገር አለ ማለት ሳታቀው ቤተሰባው እንደዛ ነገሮች ሁሉ አልፈው ሶሳይቲውም ቤተሰብም ኢትስ ኦኬ ብሎ ማለፉ ሜቢ ላይክ ኖርማል ነው እንዴ ብለህ እንድታስብ ያደርጋል የሚደርሱብህን ነገሮች እና ረጅም ጊዜ በዛ ውስጥ የዛ እንትን ነበርኩ ብዬ ነው የዛ ተጠቂ ነበርኩ ብዬ ነው ማስበው ሜንታሊ ማለት ነው። ምክንያቱም ልክ እንደዚህ አይነት ነገር አልፈ መተህ በቃ ጠንካራ ሰው ትሆናለች አይነት ብለህ ነው ኤክስፔክት የምታረገው። ግን ከዛ በኋላ ራሱ በአቢዩሲቭ የሆኑ ሪሌሽንሺፖች ውስጥ ነበርኩኝ እና ልጄን መውለዴ በጣም ቀይሮኛል። ምክንያቱም እነዚያ እኔ ላይፍ ላይ እየተፈጠሩ ያሉ ነገሮች እሷ ላይ ግን ቢፈጠሩ ኖርማል አይደሉ። ስለዚህ ያንን ማመኔ ራሴንም ከአቢዩሲቭ ከሆነ ሪሌሽንሺፕ እንደወጣ እሱ ነው በጣም ኢንፍሉዌንስ ያደርጋል ላይፍን በሙሉ ማለት ነው። ኢትስ ኦኬ በሰዓቱ ዝም የተባሉ ነገሮች ዝም ማለት በሰዓቱ ካልተጠየቁበት በሰዓቱ ሶሳይቲ እነሱን ካላገለለ እነሱን ካልጠየቀ በቃ ሜቢ ልክ ነው ማለት ነው። ግን ያ አይደል ያ በልጄ ሲሆን በደንብ አይቼዋለሁ። ይሄ ሪሌሽንሺፕ ላይ ያለውም ነገር ቤተሰብ ላይ ያለው ነገር ልክ አይደለም። ስለዚህ በራሴ በቃ ረጅም ጊዜ ወስዶብኛል እነዛን ነገሮች ኦቨርካም ለማድረግ። ግን አሁን በጣም ሴሌክቲቭ ነኝ የምቀርባቸውንም ሰዎች እና ደግሞ በቃ በተቻለ መጠን በቃ ከምንም በላይ ማድረገው ራሴን እንደዚህ በቃ ከማላቃቸው ሰዎች ጋር ኢቭን መገናኝ ዴቲንግ ላይም አይዶን በጣም ነው የሚከብደኝ። ሰውን ማላቀው ሰው ጋር ራሱ ዴት ማድረግ በጣም ነው የሚከብደኝ እና በጣም ጠንቃቃ እንደሆን አስተምሮኛል። እንደዚህ አይነት ሲቹዌሽን ውስጥ ራሴን እንዳልከት አድርጎኛል በጣም። ሪሌሽንሺፕ ውስጥ ገበያውን እንዴት ነው የወሰንሽው? ከነዚህ መንገዶች አሁን እንዴት ነው ስትወስኝ እንዴት ነበር? የቱን ውሳኔ? ሪሌሽንሺፕ ለመጀመር ስታስቢ ያው ይኖራል ካለፍሽባቸው መንገዶች ምናምን እንዴት ነበር? ሪሌሽንሺፕ ሲጀምር ኖርማል አልነበር። ስንት አመትሽ ነበር? ያው ቦይፍሬንድ ነበረኝ እንትን 12ኛ ክፍል ምናምን ሆኜ 11-12 ቦይፍሬንድ ነበረኝ። ግን ያው ሲሪየስ የምለውን ሪሌሽንሺፕ የጀመርኩት ዩኒቨርሲቲ ላይ ሆኜ ነው እና እንዳልኩ እነዛ ነገሮች በእርግጠኝነት ጫና አድርገውብኛል ብዬ አስባለሁ። ትንሽ የኤጅ ዲፈረንስም ነበረ። እንትን ያልኩበትም መንገድ የገባውበት ሪሌሽንሺፕ ያው ኖርማል የምለው አይነት አይዲያል አይደለም ማለት አሁን ላይ ከዛ ብዙ የምቀይራቸው ነገሮች አሉ አሁን ላይ ቢሆን እና ወስኜ የገባውበት ነገር አይደለም።
ያው በአጠቃላይ ስጠቀልለው ፑሽ እየተደረኩ መጣሁ ላይፌ ላይና ጀስት ሪሌሽንሺፕን በቃ እንደዛ ፑሽ ተደርገ የምገባበት አይነት ነገር እንደዛ እንደሆነ ተቀብዬ ነበርና እንደዚህ ዋው ሪሌሽንሺፕ ብዬ አልጀመርኩትም ግን ጀምሬው ያው ረጅም ጊዜ ቆይቷል ኦንሊ ፖዚቲቭ ነገር ያው ልጄን አግኝቻለሁ ከዛ ውስጥ ግን ያው ያ ነበር ከዚህ ውስጥ ማለት ያስተምራል ብለሽ የምታስቢው ነገር የለም ማለት ሪሌሽንሺፕ ላይፍ ውስጥ አሁን ስቶሪሽን አምጥተሽ ሶሻል ሚዲያ ላይ ያወጣሽው ሰዎች ከተማሩበት ብለሽ ነው አይደል ሶ ሪሌሽንሺፕ ዋይዝስ በደም ላንቺ ማለት ትምህርት ሆኖኛል ብለሽ ያሰብሽው ነገር ምንድን ነበር ሪሌሽንሺፕ ላይ አንድ በጣም ሰው ሴቶች እንትን እንዲሉት እንዲያውቁት የምፈልገው ነገር የማፈልገው ሪሌሽንሺፕ ከሆነ ሊይዙክ የሚሞክሩ ነገሮች ብዙ ናቸው ማለት ሴቶች መጀመሪያ ሪሌሽንሺፕ ሲጋቡ ብዬ የማስበው በጣም ስታንዳርድ ሊኖራቸው ይገባል ለማንም ብለው የማይቀይሩት ማለት ነው ማይነር የሆኑ ነገሮችንም ኖቲስ ማድረግ አለባቸው ከዛ ውጪ ደግሞ ያንን ሪሌሽንሺፕ ለሱ ለግንኙነቱ ሲሉ ብቻ የሚያረጉት ከዛ በፊት ራሳቸው ሜንታሊ በጣም ፕሪፔርድ መሆን አለባቸው ፋይናንሻሊ በተቻለ መጠን እኔን የማልፈልገው ሲቹዌሽን ውስጥ አቆይቶኛል ብዬ የማስበው እሱ ነበር የነበረኝ ዩኒቨርሲቲ የነበረኝ ላይፍ ስታይል ከተማሪ በጣም የተለየ ነበር እና እነዚህ የለመድኳቸው አጉል ነገሮች ወጥቼ ምንድነው መሆነው እንግዲህ ተማሪ ነኝ ትምህርቴን ጨርሼ ነው ስራ የለኝም ሶ ምንድነው መሆነው በዛ ረጅም አመት እዛ ሪሌሽንሺፕ ውስጥ ቆይቻለሁ ቤተሰብ አውቆ ነበረ ቤተሰብ ምን ይለኛል ማለት ቤተሰብ ራሴ እኔን የሆነ ቦታ ላይ ኦሬዲ አይቶኛል ስላወቁት ምናምን የሆነ ትኖራለች ብሎ ያሰቡት ላይፍ ስታይል ነበረ ያ ነገር እንድፈራ አድርጎኛል ስለዚህ I think ሴቶች በሚጀምሩት ሪሌሽንሺፕ ላይ ቤተሰብ ነገሮች እነሱ ልክ ነው ብለው እስካመኑበት ድረስ የውጪ ሰው ኢንቮልቭመንት ባይኖረው ብዬ እመክራለሁ ከዛ ውጪ ደግሞ ፋይናንሻሊ ራሳቸውን በጣም ቢችሉ ለምን ፋይናንሻሊ ራሳቸውን ከቻሉ ላይክ ምንድነው ያ ሰው አድ የሚያደርግልኝ ለኔ በምንም ነገር ሊይዛት አይችልም ገባ እሷ በራሷ ቢኖርም ባይኖርም በራሷ መኖር የምትችል ሰው ከሆነች ያ ሰው መጥቶ አድ የሚያደርግላት ነገር ነው እንጂ ቢሄድ የሚቀንስባት የለም ስለዚህ የምትወደው ለማንነቱ ስትል ብቻ ነው ለገንዘቡ አይደለም ፍርሃት አይኖራት ስለዚህ ሴቶችንም ለው ያ ነው በተቻለ መጠን ሜንታሊም ፋይናንሻሊም ፕሪፔርድ ቢሆኑ ይሄ ሶሻል ነገር ቤት ይሄ የማህበረሰቡ ምናምን ያለባቸውን ጫና እንዳለ እሱን ወጥተው ራሳቸው ላይ ቢሰሩ በቃ መጀመሪያ ራሳቸውን አይዲያል የሚሉት ቦታ ላይ መጀመሪያ ቢያስቀምጡ ከዛ ሪሌሽንሺፕ እዛ ላይ አድ የሚደረግ ነገር ነው አሁን ላይ ብዙ ሴቶች አሉ ራሳቸውን ችለው ገና በወጣትነታቸው በጣም ደስ ይላል ያስቀናል እኔ በሰዓቱ ሆኜ ቢሆን ላይክ ብዬ ነው ማስበው እና ተማሪ ሆነው ስራ እየሰሩ ራሳቸውን እየቻሉ ያ ማለት ለገንዘቡ ብቻ ሳይሆን just ሜንታሊ ራሱ የተሻለ ቦታ ላይ ነው የምታገኛት ዴት ብታረጋት ራሱ እንደዛ አይነት ሴትን ማለት ነው እና እንደዛ ብዬ ነው ማስበው እስካሁን የመጣሽበት መንገድ ይቆጭሻል አንድ የወሰንሻቸው ውሳኔዎች የወሰንኩት ውሳኔ አይቆጨኝም ማለት ወደ ህይወቴ የመጡት መንገዶች እንደውም በጣም ካለድሜ በብልሃት አልፌያቸዋለሁ ብዬ ነው ማስበው ግን ያው ሁሉም ነገር ደግሞ ለበጎ ነው ብዬ አስባለሁ በፊት ከሆነ ላይፍ 25 አመት ምናምን ካለፍኩ በኋላ በቃ ላይፍ የሌላ አይነት ነገር ነው ብዬ ማስብ የነበረው አሁን ግን በቃ በጣም ኤክሳይትድ ነኝ ከዚህ በኋላ ላለው ህይወቴ እምጓጓለት ነገር ምለው ነገር የለኝም ካለፍኩባቸው ነገሮች በሙሉ ትምህርቶችን ወስጃለሁ ቤተሰብ ወስጃለሁ ልጅ አለችኝ ስለዚህ ምንም ሪግሬት ማድረገው ነገር የለኝም ካለፈው ግን በቃ ፈተናዎች ነበሩ አዎ ነበሩ
ግን እነዛ ፈተናዎች ምንም ወደ ኋላ የጎተቱኝ ነገር የለም። በጣም ጠንካራ ነበርኩኝ። በጣም ችግሮች አያጡኝም ስቲል ግን በቃ ልክ አንዱን ችግር ጨርሼ ኦኬ ዋትስ ኔክስት ምናምን ብዬ ነው የምጠብቀውና ምንም የሚቆጨኝ ነገር የለም። ብቀይር ማለት መቀየር ለልጄ ነገሮችን ለመቀየር ሞክራለሁ፣ ለኔ ግን አልቀይረው። እድል ተሰጥቶሽ ወደ ኋላ ተመልሰሽ ማስተካከል የምትችይው ነገር ቢኖር አንድ የምታስተካክዩ ነገር ቢኖር ምን ታስተካክያለሽ? ብዙ ነው። የትኛውን እንደማስተካክለው አላውቅም፣ ግን መጀመሪያ ሄጄ ላይክ አይ ዶንት ኖ እንደተወለድኩ አካባቢ ሜቢ ወደ ቤተሰቦቼ መመለስ ቢችልና አይ ዶንት ኖ ሜቢ አባትና እናት ያለበት ቤተሰብ ቢሆን ሜቢ እነዚህ ነገሮች ሁሉ ማለፍ ላይ ተጠበቅብኝ ይችላል ብዬ አስባለሁና ሜቢ አይ ዶንት ኖ የዛኔ ገና እናትና አባት ተነጋግረው ተስማምተው just as a family ሬዝ መደረግ ብችል ኖሮ እነዚህ ነገሮች ሁሉ ላላሳልፍ ይችል ነው። ለምን ከዛ በኋላ ስንቱን ቀይሬ ስንቱን እችላለሁ። ስለዚህ እዛ መጀመሪያ ላይ ቢቀየር እዛ ነው የምቀይረው። አሁን ባለሽበት ሁኔታ ላይ እንደ ተማርሽበት ነው እንጂ የምታስቢው እንጂ የተለየ ጉዳት ደርሶብኛል ብለሽ አታስቢው። ቪክቲም ማይንድሴት የለሽም አሁን? አረ በጭራሽ እንደዛ ነገር ሰርቶኛል ብለሽ ነው የምታስቢው? በጣም አይ እንደዚህ እንደተሰበረ ሰው አይነት ሰው ጥቃት እንደደረሰበት በጭራሽ። ግን ያንን አልፌ ምንድነው ይዤው መቀመጥ ምንድነው ማለት ሌላ ሰውን ካላስተማረ ሌሎች ልጆችን ካልቀየረ አትሊስት ማህበረሰቡን ለመቀየር እየተደረገ ባለው ሙከራ ያረጉ ባሉት ሙከራ ላይ የሆነ ነገር አድርጌ ማለፍ ካልቻልኩኝ ዝም ብዬ ተምሬበት ይዤው ቁጭ ብል አይጠቅመኝም እንጂ በጭራሽ የተጎጂ ሰው ምናምን በጣም ዘሃፒስት ሰው ነኝ። በጣም በህይወቴ በጣም ደስተኛ ነኝ፣ ኤክሳይትድ ነኝ። ያሳለፍኳቸውን ነገሮች አይተኸኝ አትገምት። ከጓደኞቼ ጋር ያለኝ ሪሌሽን just in general ላይፍ ላይ በጣም ደስተኛ ሰው ነኝ። ግን አንድን ስጠየቅ እንደዚህ ለካ ያንንም ማሳልፍ ያለው ለካ እንደዚህም ነበረ ብዬ ነው ማወራው እንጂ ጥቃቴን አንድም ቀን ቁጭ ብዬ አብሰልስዬው እንደዚህ ሆንክ እንደዛ ሆንኩ ብዬ አስቤ አላውቅም። አሁን ግን እነዚህ ነገሮች ስታስቢ ችግሩ ያለው ጥቃት አድራሹ ላይ ነው፣ ህዝብ ማህበረሰብ ላይ ነው፣ ህግ አስከባሪ ላይ ነው ምናምን የሚለው እንዴት ነው አንቺ ማን ነው ጥፋተኛ ብለሽ የምታስቢው? ሁላችንም ነን። ለምን ማህበረሰቡ እንዳለልክ እኛም ራሱ ማለት ጥቃት የደረሰባቸውም ሰዎች አድገው ጥቃት አድራሽ ሲሆኑ ታያለ መልሰ ማለት ነው። እንዴት ነው አቢዩዝ የተደረጉ ሰዎች ላይክ መልሰው አቢዩዝ የማድረግ ቻንሳቸው በጣም ትልቅ ነው። እና በሰዓቱ እኔ አሁን እንደዚህ አይነት ጥቃት ሴቶች ይደርስባቸዋል። በጣም እንደውም በጣም ታቺንግ የሆነ ኮሜንት አንድ ቪዲዮ ላይ ያየሁት ያልተናገረች እንጂ ያልተጠቃች ሴት የለችም ይላል። በጣም ትክክል የሆነ በጣም ትክክል። በህይወቴ በዙሪያዬ ካየኋቸው ሴቶች ከ80 ለማጋነን አይደለም ከ80% በላዩ የሆነ ሶርት ኦፍ አቢዩዝ ደርሶባቸዋል። ሜቢ ቨርባልም ሊሆን ይችላል። ከመተው መለከፍ ምናምን እሱ ጥቃት አይደለም። ከዛ የባሰ ግን ፊዚካል አቢዩዝም በሚያውቁት ሰው በማያውቁት ሰው መንገድ ላይ ያልተናገሩ በጣም ብዙ ጥቃት የደረሰባቸው ሴቶች አሉ። እነሱም ብሌም ማድረግ አልችልም። ለእነሱ ጥፋት ነው ማለት አልችልም። ቢናገሩ ማን ይሰማቸው ነበር? ቢሆነ ፎርም አይቶ ዝም ያለ ሰው ብትነግረውም ዝም ነው የሚልክ። ጥቃት ደርሶባቸው አውቃለሁ ለቤተሰብ ተናግረው ሂኮ እንደዚህ እኮ ይሆናል ዩኒቨርሲቲ ላይ ሆነው ማለት ነው እንደዚህ እኮ እንትን ይላል በይዝ ለሰው እንዳትናገሪ ተብለው ጥቃት ደርሶባቸው ማለት ነው። በቃ ዝም በይ። ኢቭን ከስቶሪ ታይሙ ቪዲዮ በኋላ ገብተው ዴም የሚያደርጉልኝ ሰዎች ነበሩ። ከአንድም በ3 ፋሚሊ ሜምበር ጥቃት የደረሰባቸው ግን ቤተሰብ ትበትኛለች ዝም በይ እንዳትናገሪ ተብለው ዝም ያሉ፣ በቤተሰብ ጓደኛ አጎትሽ ነው እንዴት እንደዚህ ትያለሽ ተብለው እንደውም አንዷ በጣም ያሳዘነኝ ላይክ በቃ ከቤተሰቦች መስማማት አቅቶኝ ላይ ከቤት ወጣሁኝ 10 ምናምን ቤት ናት ገና፣ ግን ያን ያህል ፑሽ ተደርገህ ነው የምትወጣው። ስለዚህ ዴፊኒትሊ ጥቃት የሚደርስበት ሰው መጠየቅ አልችልም።
ግን በሰዓቱ እርግጠኛ ነኝ ለውጥ ያመጣ ነበር ብዬ የማስበው ማህበረሰቡ ላይክ እኔ አሁን የዛ ሰዓት ጥቃት በደረሰብኝ ሰዓት ተናግሬ ቢሆንና እዛ ሰፈር ያለ ሰው እሱን ፊት ቢነሳው ኖሮ ሜቢ ወይ እኔ አይ ዶንት ኖ ውጭ ሀገር ላይ እንደዚህ አይነት ጥቃት ያደረሱ ሰዎች ያው ፋይላቸው ይኖራል የትም ቦታ ስራቡን ቢቀጠሩ ምንም እንደዛ አይነት some sort of የሆነ እነሱን የምንለይበት አይነት ነገር ቢኖር ኢንፎርሜሽን ምንም ኢንፎርሜሽን የለም ብትሄድ ፖሊስ ያላግጥብሃል ማለት ምን አይነት ቦታ ተደፈረች እንደዚህ አይ ዶንት ለነሱ እንትን ሴንስ መስጠት አለበት እንዴት ሆነ ምን ልሰራ እዛ ሄደች ምን ያው ምን ለብሳ ነበር የተለመደው እንትን ማለት ነው እሱን ደግሞ ህግ አስከባሪ ከምትዩ መስማት በጣም ያስደነግጣል በጣም የሆነ ተስፋም ያስቆርጣል በጣም ኦፍ ኮርስ ለወንዶቹ ቆሞ ሲከራከሩ ታያለ ፕሮቴክት ያደርጓቸው ይመስላል እንኳን አቢዩዝ እንደዚህ ላይክ ተደፍራ ፖሊስ ጣቢያ ሄዳ ይቅርና ኢቭን መንገድ ላይ ነው በጣም እንትን የሚለኝ ወንድና ሴት ወይ እየሰደባት እየመታት ምናምን አይነት ነገር ሴቶቹ እንዴት እንደሚያናግሩ በጣም ያሳዝናል ላይክ ሴቶቹ ማለት የኛ አይደሉም ማለት የኛ እንዴት ልበልክ እንዴ ነው ሁማኒቲ ሲባል ይሄ ብሮኮድ አለ ወንዶቹ ደግሞ ወንድ ለወንድ የሚቆማት ሴቶቹስ የኛ አይደሉም ወይ ማለት ወንዶቹን እኛ ወንድሞቻችን ብለን አባት ብለን አጎት ብለን አላ እንዴ ሴቶቹ ማህበረሰቡ የኛ ናቸው ወንዶቹ ራሱ ላይክ ፕሮቴክት አንዳንድ ሶሪ እንዴት ነው ኮሜንት ላይ ምናምን መተው እንትን የሚሉ ወንዶች አሉ እና የምር በቃ ልቤን ይነካኛል ማለት እንዴት እንደዚህ ትላለ ወንዶቹ ሲናገሩ ራሱ እንዴት እንዲህ ትላለ እህትህ ብትሆን እንደዚህ ብትሆን እንደዛ ይባል ማለት የሚሉ ወንዶች አሉና የራሳችን ናቸው አይ ዶንት ኖ ሜቢ አይምሮ ውስጥ እንዴት ሆኖ እንዳለ አላቅም ግን just የኛ ናቸው ሴቶቹ እንዴት ነው ሌላ ሀገር ላይ ሲሆን በብሄር እንደምንለው የኛ ብሄር ናቸው ምናምን እንደምንለው ውጭ ሀገር ላይ እንዴ ሀበሾች እኮ ናቸው ብለ የራስን ሰው እንደምታቀርበው እንዴት የኛ ሀገር ኮሚኒቲ ሴቶቹን የኛ ሴቶች ናቸው ወንዶቹ የኛ ናቸው ብለው ተጠማምደው ነገር ነው የሚመስለው ላይክ ሶሻል ሚዲያ ላይ ያለው ነገር ስታይ ሴቶች እንደዚህ ያረጉና ቲክቶክ ትሬንዶችን ብታይ ምናምን የሆነ ሴቶች ራሳቸውን ለመከላከል ወይ አብረው እንደዚህ የሚያመጧቸውን ትሬንዶች እንዲህ ወንዶችኛም እንደዚህ ምናምን ግን ለምን በዛ መልኩ ሆነ በብዙ መልኩ ነው ጥቃት እየደረሰባት ያለችው አንድ ሴት ሳትናገር ቻይልድሁዷ ላይ ብዙ ትራማ ታሳልፋለች ከዛ ደግሞ መታ በቃ ራሴን ኢንዲፔንደንት ልሁን ምናምን ብላ መታ ወይ ደግሞ የደረሱባት ጥቃቶች ያሳደረባት ነገር ላይክ ወንዶች ላይ እንትን እንድትላውን ቲክቶክ ላይ ምናምን መታ ሶሻል ሚዲያ ላይ መታ አይ ወንዶች ምናምን እንትን ስትል ማለት እንዴ ነው ሴቶች አይ ዶንት ኖ ወይ ስታንዳርድ ላይ ሊሆን ይችላል የሆነ ነገሮች ስትል እቺ ምናምን እቺ እንደዚህ ወይ በጣም አለባበሷ እንትን ከሆነ እቺ ስለት ምናምን ምን አሳልፋ እንደመጣች ግን አናውቅም እና አይ ዶንት ኖ ማህበረሰቡ ለምን ሴቶችን እንጃ በእኛ አይን ሆነው እያንዳንዱ የምናልፍበትን ነገር ማየት ቢችሉ ደስ ይለኛል እና እንደ ጥፋተኛም መወሰድ ካለበት ማህበረሰብ ማለት የሰማ ሰው ይሄንኛውን ሰው ብዬ ማለት አልችልም ግን እንደዚህ አይነት ነገሮችን የሚሰሙ ሰዎች አሁን እኔ እናት ነኝ ልጄ መታ ለምትለኝ ነገር እኔ ነኝ አጥፊም አልሚም ሊሆን የምችለው ያንን ነገር መታ ስትነግረኝ መቀበል ካልቻልኩ እዛ ነገር ላይ አክሽን መውሰድ ካልቻልኩ እኔ ጥፋተኛ ነኝ ስለዚህ እንደዛ ነው ብዬ የማስበው ማህበረሰቡ የደረሰበትን ነው ግን ከዚህ በኋላ ቢያንስ ነገሮችን ለመቀየር ብንሞክር ያለፈው አልፏል ግን ከዚህ በኋላ ላሉ ሴቶች አይ ቲንክ ሁላችንም ነን ጥፋተኞች ብዬ የማስበው እንደ ልጅስ ሴት ልጅ እንደመውለድሽ ያስፈራሻል ብዙ ነገር የምታየው ነገር ምናምን ስላል ኢቭን እንደ ውጮቹ ራሱ አይደለም እኛ ሀገር ላይ ያስፈራሻል ጥቃት ያደረሰው ሰው የሚፈረድበት አመት ምናምን በጣም ትንሽ አመት ነው ምናምን እነሱን ስታይ አሁን ላይ ሲያሉት ምንድነው የሚያስፈራሽ ለልጅሽ ለልጅ የሚያስፈራኝ በተቻለ መጠን ፕሮቴክት ላረጋት ነው እንጂ የሆነ ነገር ከደረሰባት በኋላ
ጀስቲስ ይሰጣታል ብዬ አላስብም። አንድ የሚያስፈራኝ ነገር እሱ ነው። ሁለት ደግሞ ላይክ ከማን ነው ፕሮቴክት ማረጋት? ማን ነው ትረስት ማረጋው? ማለት በጣም ፋሚሊ ጋር የሚባሉ አይነት ሰዎች እዚህ ጋር ቤተሰብ የሚያምናቸው የሚወዳቸው አይነት ሰዎች ሄደው እዛ ጋር ልጆችን ሲደፍሩ፣ ልጆችን አስሪት ሲያደርጉ፣ መንገድ ላይ ሲላከፉ ታያለ፣ ሴቶችን ሲያንቋሽሹ ታያለ። እና ከማን ነው ፕሮቴክት ማረጋት የሚለው ነገር በጣም ያስፈራኛል። ማለት እስከተወሰነ ደረጃ ጠብቄ ላቆያት ይችላል። የምትሄድበትን የምታረገውን ምናምን እየተከታተልኩ ላቆያት ይችላለሁ። ግን ከሆነ ፖይንት በኋላ በሄደችበት ሁሉ ወንዶች አሉ። ስለዚህ እንደ ማህበረሰብ ሁላችንም መቀየር ካልቻለን እኔ ከሁሉ ቦታ ልጠብቃት አልችልም። ማድረግ የምችለው ሆኖ ማለት ደርሶባት ለመጣችው ነገር በቂ መልስ መስጠት ነው። ግን የሚያስፈራኝ ነገር ያ ነው። ጀስቲስ የለም። ከጀስቲሱ ይልቅ ደግሞ የሚያዋጣን ለዘላቂነቱ የሚያዋጣን ብዬ የማስበው ማህበረሰቡ መለወጥ ብቻ ነው። ካልሆነ ሁልጊዜ ማስተማር ነው የሚሆነው። ሚዲያ ላይ እየወጣ እንዲሆኝ ነበር ነው የሚቀጥለው ሁሌ። እንደ ሶሉሽን ግን ማለት ነው በዚህ ፔን ውስጥ ያለፉ ሰዎች እንዴት ነው ሪከቨር ማድረግ የሚችሉት? ከባድ ነው እሱ። ሪከቨር አታረገው። ሁሌ ባሰብከው ቁጥር የትም አይሄድም። ውስጥ ነው። ለምን የምታስበው አንድ ነገር መለስ ብለህ ስታስብ በሰዓቱ ሆነ ነው የምታስበው። እንትን ለማለት ኢሜጁን ለመፍጠር ለደረሰበት ሰው ቀላል ነው። ለዛ ነው ቶሎ ለምንድነው ስቶሪ ታይሙ ላይ ራሱ ለምን ኢሞሽናል ሆንሽ ምናምን እስካሁን ትሪገር ያደርግሻል ወይ ምናምን ይሉሃል። ግን የምታስበው በሰዓቱ እዛ ቦታ ላይ ስለነበርክ ከኔ ፖይንት ኦፍ ቪው ነው ነገሮችን የማየው። ስለዚህ ኦፍ ኮርስ እድሜ ልካቸው ያ ኢሜጅ አይጠፋም ከውስጣቸው እና እንደዚህ አድርገው ይቀይሩታል ማለት እሱን ከባድ ነው። ግን ሜቢ ጀስት የተሻለ ስሜት ይሰጣቸዋል ብዬ የማስበው አትሊስት ነገሮች ተለውጠው ማየት በተቻለ መጠን ብናወራው የሆነ ማለት መናገር የሚችሉበትና ከውስጣቸው ማቅለል የሚችሉበት አይነት ፕላትፎርም ቢያገኙ። እኔ እንደዚህ አይነት ነገር ውስጥ አልፌ ነበረ። አንድ ማውራቱ ለሌሎች ሰዎች ትምህርት ይሆናል። ይሄን ያህል እንትን ነው ወይ ማለት ይሄን ያህል ብዙ ነው ወይ? እኛ ከምናወራው ከምናስበው በላይ ነው ይሄ ነገር እየሆነ ያለውና ያንን እንትኑን መጠኑ በጣም ሰፊ መሆኑን ሰው ይረዳዋል እና ከዛ ቢያንስ እነሱ ካለፉበት ነገር ሰው እየተማረ ነው፣ ማህበረሰብ እየተለወጠበት ነው፣ እናቶች ስለ ልጆቻቸው ፕሮቴክቲቭ እየሆኑ ነው የሚለውን ማወቅ አይ ቲንክ የተሻለ ስሜት ይሰጣቸዋል ብዬ አስባለሁ። ግን ላይፍ በራሱ ያሳለፉት ነገር ትምህርት ነው። መጥቶ የሚያወሩት በብዛት ማለት እንዴት ነው አብዛኛው አሁን ኮሜንት ላይ እኔ በእግዚአብሔር ጥበቃ እንደዚህ ሆኜ አልፌ ምንም ሳልሆን ግን ሙከራ ተደርጎብኝ ነው። አብዛኛው የሙከራ ወሬ ነው። የደረሰበት ደግሞ አክቹአሊ የተፈጠረበት ሰው አያወራውም መጥቶ። ስለዚህ ቢያንስ ለማውራት ኦፕን የሆኑ ሰዎች some sort of platform ኖሮት ማውራት ቢችሉ ያንን መነጋገር እንደ ሴት ተገናኝተው እየተሞከረ እንዳለው ነጆርዲ ያረጉት እንዳሉት ሴቶች ተገናኝተው ኤክስፒሪየንስ ሼር የሚያረጉበት ነገር እንደዛ አይነት ነገሮች ቢፈጠሩ የተሻለ ስሜት ይፈጥርላቸዋል ብዬ አስባለሁ። ያንጂስ ፕላን ከዚህ በኋላ እንዴት ነው? እንዳልኩ ነው የተጀመረ ነገር አለ። ግን ሞር ደግሞ እንዴት ነው እንዴልበልክ ማለት ያላቸውን አውጥተው የሚናገሩበትን ለሰዎች የሚያስተምሩበትን እኔም ደግሞ ያለኝን ሜቢ አይ ዶንት ኖ የሆነ ፕላትፎርም ሜቢ ቲክቶክ እንትኔን ተጠቅሜ ላይቭ ላይ ሰዎችን እያስገባን ኤክስፒሪየንስ ሼር የሚያደርጉበት አይነት ነገር ሜቢ ፈርዘር ከሄደ አይ ዶንት ኖ ብዙ ነገሮችን አስባለሁ። ግን የተጀመሩ ነገሮች አሉ። ኦፍ ኮርስ ሴቶች ተገናኝተው ያላቸውን ነገር የሚያወሩበት ያ ትምህርት የሚሆንበት ለእናቶች በተለይ ደግሞ ለምን እንዳልኩ ማህበረሰቡ ስለሆነ ወሳኙ አንተ ልጅን የምታሳድግበት መንገድ ነው። እሷ ነገ ልጇን የምታሳድግበት ከዛ ተነስታ ነውና
ያ ነገር በጣም ወሳኝ ነው ብዬ አስባለሁ። ስለዚህ እንደዛ አይነት ፕላትፎርም ሴቶች ተሰብስበን just እንደዛ አይነት አቢዩስ ነገሮች ላይ ብቻ ሳይሆን just ላይፍ ላይ ዩኒቨርሲቲ ላይ ብዙ ነገሮች አሉ ስላሳለፍናቸው ነገሮች ኤኒቲንግ ሪሌሽንሺፕ ላይ ብቻ አይደለም ፋሚሊ ላይ ብቻ አይደለም ፍሬንድሺፖች ላይ እንዴት ጠቃቃ መሆን እንዳለባቸው አይነት ነገር የሚያወሩበት አይነት እንትን ብፈጥር እንደዛ ደስ ይለኛል። አሁን ላይ የራስሽ ንግድ አለሽ? ቲክቶክ ላይ ታስታውቂያለሽ ምናምን ዕቃ ታስመጫለሽ? አሪፍ ላይ ነሽ ብዬ አስባለሁ። አሪፍ ላይ ነኝ። ጠቅሞሻል ቲክቶክ አይደል? ቲክቶክም ጠቅሞሻል? ኦፍ ኮርስ። እንዴት ነው እስኪ አሁን ንግድ ለመጀመር ምናምን እንዳንቺ አስበው ያልጀመሩ ብዙ ይኖራሉ። እስኪ ስለዛ እንዴት መጀመር ይችላሉ ምናምን ባላቸው ነገር? ዊል መጀመሪያ ያው ሜንታሊቲው ለመስራት ዝግጁ መሆን ይፈልጋል። ሁሌም ተቀጥሬ መስራት አላማውም አልነበረኝም በህይወቴ። ተቀጥሬ እንደማልሰራ ያወቅኩት 12ኛ ክፍል ምናምን ሲጀምር ናቹራል ሳይንስ መምረጥ ራሱ አልፈለኩም። በግሩፕ ዝም ብሎ የሚገባበት አይነት ነገር የለም። አንድም እንዲጠነቀቁ የምፈልገው ነገር እሱን ነው። ህይወት ላይ አላማቸው መቅደም ያለባቸው ነገሮች አሉ። ጓደኞቼ ናቹራል ሳይንስ ስለመረጡ ናቹራል ሳይንስ ገባው። ከዛ በኋላ እንደማልሰራበት አቅ ነበር። ለምን ሁሌም በትምህርቴ ብቀጥል ሜቢ ሎው ተምሬ እንደዛ ጠበቃ አይነት ነገር መሆን ነበር ማስበው። ከዛች ፖይንት በኋላ ግን እንደማልሰራበት እርግጠኛ ነበርኩና ኦልዌይስ ምንድነው በቃ መስራት ያለብኝ፣ በጣም ስራ መስራት እወዳለሁ፣ ምንድነው መስራት ያለብኝ የሚለውን ነገር በጣም አስብ ነበረ። ከማያቸው ነገሮች ኦፍ ኮርስ ያው ኢንፍሉዌንስ አድርገውኛል። ቤቴ ሆኜ የምሰራቸው ብዬ ነገሮች ሳስብ ከውጭ እቃዎችን እያስመጡ ኦንላይን ላይ መሸጥ ምናምን ነበረ መጀመሪያ ሀሳቤ ላይ መጣው። እንደዛ አይነት ነገሮች ቢሞክሩ ብዬ አስባለሁ። ማለት መጀመሪያ ብዙ ኢንቨስትመንት የማይጠይቃቸው ነገሮች በትንሹ ጀምረው እያሳደጉት ሊሄዱ የሚችሉት አይነት ነገር ቢሆንና ኦፍ ኮርስ አሁን ላይ ደግሞ እንደ ቲክቶክ አይነት ፕላትፎርሞች በጣም ብዙ ሰው ይጠቅማሉ ብዬ አስባለሁ። እና አይ ዶንት ሜቢ ወይ ለየት ያለ ነገር ያመጡ አይነት ነገር እንደዚህ አይነት ነገር ፕሮሞት ወይ ደግሞ ያለን ነገር just አዲስ ፖይንት ኦፍ ቪው ሰጥተው just የሆነ በቃ ማርኬቲንግ አይነት ነገር እንደዚህ አይነት ነገር ቢሰሩ ጥሩ ነው ብዬ አስባለሁ። ንግድ ያዋጣል? ንግድ ያዋጣ ከመቀጠር በጣም በደም ትልቅ ልዩነት አለው። ቅድም ራሱ ስናወራ just ብትቀጠሪ አንድ 15 ከፍ ካለ 20 ምናምን ነው ሊሆን የሚችለው እያለ ግን አሁን በራስሽ ብዙ ነገር ላይ የወረፊት ሀሳብሽ ምንድነው? ሱቅ መክፈት ምናምን አብዛኞቹ ቲክቶክ ላይ አሁን አሪፍ እየሄዱ ነው። የራሳቸውን ሱቅ ይከፍታሉ ምናምን። እሱን ስትይ ምንድነው የሚሰማሽ አንቺ? የመክፈት ሀሳብ? ግን ኦፍ ኮርስ የማያቸው ነገሮች በጣም ደስ ይሉኛል። ራሳቸውን ቀይረው ሳይ ምናምን በዛ በጣም ኢንስፓየር ያደርገኛል እሱ። ግን ምንድነው ፐርሰናሊ የተሰራ ነገር መስራት አልወድም። የሆነ ነገር አዲስ ነገር ይዞ መምጣት፣ አዲስ ነገር ማሳየት፣ ለራሴ መሞከር፣ አዳዲስ ነገሮችን መሞከር ስለምወድ እንደዛ አይነት ነገሮች ላይ ሞር ፎከስ አደርጋለሁና ለወደፊትም አሁን ላይ እየሰራሁበት ያለሁት የራሴን የብራንድ ኮስሞቲክስ ላይን እዛ ላይ እየሰራው ነው። ኦፍ ኮርስ እሱ ዋንስ ነገሮችን መስመር ካዘዝኩኝ በኋላ የራሴ ብራንድ፣ የራሴ ኦፊስ፣ የራሴ ስቶር ይኖረኛል። ደስ ይላል። በአዲስ ነገር ነው የምመጣው። ከመጣው ላይ የተለመደ ነገር አይደለም። ከጆርዲ ጋር ተገናኛችሁ? ገስታችን ነበረሽ ባለፈው። አልተገናኛችሁም? አላወራችሁም? ኢንቦክስ ነው ዲም ነው እንደዛ ላውራ ነው። ባውራት በጣም ደስ ይለኛል። ላይክ በጣም ፎሎወሯ ነበር፣ በጣም ቆይቻለሁ ፎሎ ሳረጋት እና በጣም እከታተላለሁ። የሰራችሁ ስቶሪ ታይም ምናምን በጣም ኢንስፓየር አድርጎኛል። እኔም ይሄንን እንትን ይዤ ማለት የራሴን ኤክስፒሪየንስ እንዳወራ በጣም ኢንስፓየር አድርጎኛል። ባገኛት ደስ ይለኛል። በአካል እስካሁን አልተገናኘንም። ያው እንግዲህ ታይዋለች።
ከዚህ በኋላ ሆፕፉሊ ጠብቃለሁ ያንቺንም ካየ በኋላ ከዚህ በኋላ የሚመጣ ብዙ ታሪክ ይኖራል ምናምን ይሄ ከተለመደ አሪፍ ነው የሚሆነው አንድ ሴት ከመጠቃቷ በፊት ብዙ ነገር ማወቅ ትችላለች ብዙ ምልክቶችን ምናምን ብዙ ጥንቃቄ ይኖራል ያስባል ከዛ በኋላ አዎ በጣም የእያንዳንዱ ሰው ልምድ የተለያየ ስለሆነ መጀመሪያ ያየኸውን ነገር ላይክ የመጀመሪያውን ሬድ ፍላግ ስታይ ይሄ ነገር እንደዛ ሊሆን ይችላል ብለክ ሜቢ አልፈ እንኳን ወተባት ነገር ራስን ፕሮቴክት ወደ ማረጉ ትሄዳለህ ብዬ አስባለሁ ፊት ለፊት ያሉት ካርዶች ከፋሞችሽ የመጡ ናቸው በታማኝነት ትመልሽላቸዋለሽ እሺ 10 ሚሊዮን ብር ቢቀርብልሽ ሙሉ ህይወትሽ እንደ ፊልም ህዝብ እንዲያዩት ትፈቅጃለሽ ያው የተወሰነውን እንትን ለማለት የሞከርኩ ነው ለመናገር ግን ኦፍ ኮርስ ያው ማለት ብዙ ነገር አሳልፍ ያለውና ወጣት ነበርኩ ዩኒቨርሲቲ ተማሪ ነበርኩ ሁሉንም አልፈልግም አትፈልጊም ቢቀርብኝ ይሻለኝ ብሩን እያየሽው ነው የምትስኚኝ 10 ሚሊዮን አይ ስቲል ይቅርብኝ ዶላር ይሆንልሽ እሺ አትፈልጊ አይ 10 ሚሊዮን ዶላር ቢሆን የሆነ ደሴት ላይ ራሱ ሄደሽ መኖር ትችላለሽ እኮ ምን አገባኝ ለዚህ ማህበረሰብ ትፈቅጃለሽ በዶላር ከሆነ ምንም ሳይቀር ማለት ይሁና ይሁን ፈቅዳለሁ ችግር የለም እዛ ጋር ማድረግ ይችላል መቼም ቶለሬት የማታደርጊው ባህሪ አሁን ላይ ብዙ ነገር ነው ቶለሬት ማላረገው ብዙ ነገሮች ላይ ራሴን ከቻልኩ በኋላ ሴንሲቲቭ ሆኛለሁ ማለት ትንሽ the slightest form of disrespect abuse ቢሆን ከዚህ በኋላ አልሰማም ማለት ቨርባልም ይሁን ምንም ይሁን ብቻ እኔን እንደዛ ነው ባህሪም ላይክ አታክ ነገር ፐርሰናሊቲ ላይ ከመሰለኝ የሆነ ነገር በቃ እንደዛ አይነት ነገር ጭራሽ ቶለሬት አላረግም አሁን ላይ ኦኬ ስንት አመት ለገምት እንዴ መርጣችሁ ነው ይሄን አሁን 28 አመት ኦኬ አሪፍ ነው በ28 አመት ግን ልጅ እንዴት ነው ስሜቱ ደስ ይላል በጣም ደስ ይላል ያም ከባድ ነገሮቹ እንዳለ ሆነው ግን የሆነ የሚከብዱት ስቴጆች አልፈው ላይክ አሁን ላይ ሳያት በጣም ደስ ይለኛል እንደ ጓደኛ ነው የምናወራው ምንለው የሆነ ሰዓት ደግሞ በደንብ ጓደኛ መሆናቸው አይቀርም ከዚህ በኋላ 10 አመት እንኳን ብትጨምሪ በጣም ስንት አመቷ ነው አሁን 5 ተኩል ነው ኦኬ አንድ ያገለኝ ግን ልጅሽን ማን አንሻት ስሟን አቢጌል አሪፍ ሰው ራስሽን ካሰረሪት አርጊው በምንድነው ላይክ ያው ፊዚካሊ ምናምን ሁሉንም አሁን ባለውበት ስቴጅ ለራሴ 10 ነው የምሰጥ አሪፍ ነው አሁን ላይ ትምህርት ትቼ ቲክቶክ ልጀምር ነው ምን ትመክሪኛለሽ ለመጀመር ከሆነ ትምህርት ላይ ሆናችሁ ብትጀምሩ ትላል ማለት ለመጀመር ትምህርት ማቋረጡ አስፈላጊ አይደለም ግን ማለት መማር ካለባቸው ድረስ ቢማሩ ደስ ይለኛል ከዛ ግን ተቀጥራችሁ ስሩ ዩኒቨርሲቲ ገብታችሁ እንትን በሉ ግዳልም ግን መማር ካለባቸው ድረስ ቢማሩ ላል ከ18 አመት በታች ላለን ሴቶች ምን ትመክሪናለሽ ከ18 አመት በታች ላሉ ሴቶች ቢ ኬርፉል አንደኛ በጣም ሰራውንዲንጋችሁን በጣም አዌር ሆኑ በምን ኢንቴንሽን ነው የቀረቡኝ ዙሪያ ያሉ ሰዎች በሰዓቱ አይመስለንም ሁላችንም ጓደኞች ጨምሮ ሪሌሽንሺፕ እንደውም ባይወራ አሁን ላይ ሆኜ
ያው እንትን ሊመስል ይችላል አንቺ ያልፈሽበት አይነት ነገር ግን አልመክረውም 10 ቤቶች ሆኖ ሪሌሽንሺፕን አልመክረውም ጭራሽ በዛ ሰዓት ግን ሞር በጣም ተጋላጭ የሆኑበት እድሜ ስለሆነ እንዳልኩ ሶሻሊ ዙሪያቸውን ቢጠብቁ ኦፕን ማይንድድ ቢሆኑ ላይክ ምን መስራት እንዳለባቸው ከትምህርት ጎን ለጎን መስራት ያለባቸው ነገሮች ማሰብ ቢጀምሩ ኦንላይን ኮርሶች ራሳቸውን በተቻላቸው መጠን ላይክ ዲቨሎፕ ለማድረግ ቢሞክሩ ብዬ እመክራለሁ እና ተጠንቀቁ ሁሉም ሰው ጓደኛቸው አይደለም እኔ ስለ ጓደኞቼ እንትን ስባል በሰዓቱ በጣም ቅርብ የምላቸው ሰዎች ሪሌሽንሺፕ ውስጥ አብራቸው የነበሩ ሰዎች ስለ ጓደኞቼ እነሱ ጓደኞችሽ ምናምን ብለው ይሉኛልና በሰዓቱ በቃ እንዴት ጓደኞቼን እንዴት ምናምን ብዬ ነበር የምለው ግን ሁሉም ሰው ጓደኛቸው ቅድም ግን ስታወሪ ነበር ስለ ጓደኝነት ምናምን የሆነ የተለየ ነገር አለ የደረሰብሽ በጓደኝነት ፍቃደኛ ነሽ ሴት ጓደኞችሽ ማለት ነው ሴት ጓደኞቼ I think obvious ነው ሁላችንም የሆነ ስቴጅ ላይ የምናሳልፈው እንትን አለ ያንዳንዶቹ ቀለል ያለ ሊሆን ይችላል አንዳንዱ ደግሞ ከበድ ያለ ሊሆን ይችላል በእኔ ኬዝ ሜቢ ከበድ ያለ ሊሆን ይችላል ያው ላስት ላይ ነበረኝንም ሪሌሽንሺፕ በዛ ደረጃ እንዲያልቅ ያረጋው ጓደኞች ናቸው ያው ብቻ በሰዓቱ አላወኩም እንዳልኩ ያው ይነግረኝ ነበር ያ ሰው ጓደኞቼ ስለኔ ጥሩ እንትን እንዳልነበራቸው እኔ ግን አልሰማም ነበር አሁንም አልሰማም ግን ታሪኩን ለመናገር ዝግጁ ነሽ ማለት አልፎ ኦሬዲ ስቶሪ ታይም ከዚህ በፊት አውርቼው ነበር እንዳልኩ 2 አመት በፊት ምናምን ኦኬ ዩኒቨርሲቲ ላይ እንዴት ነው እኛ የነበርንበት ትንሽ ወጣ ያለ ከሜን ካምፓሱ አዲስ ነበርኛ ስንገባበትና ወጣ ያለ ነው በተቻለ መጠን የሆነ ትንሽ ተማሪ ነው አግሪካልቸር ነው ብዙ የከተማ ልጆች አልነበሩበትም ምናምን እና የከተማ ልጆች ምንለው አይነት ግሩፕ ለመፍጠር ሞክረን ነበር እንደሚደረገው ማለት ነው እና ብቻ እንዴት ነው በጣም እንትነን ማለት ቀርብነን ብዬ ነው ማስበው በሰዓቱ እኔ አትሊስት ለራሴ ማለት ነው ቀርብነን መዝናናት እንወዳለን በጣም እንዝናናለን ምናምን በሰዓቱም ያው እኔም ሪሌሽንሺፕ ውስጥ ያው ዩኒቨርሲቲ ሆኜ ነበር የገባሁት ያው በዛ ሰዓት እኔ አብሬ ነበርኩት ሰው ያው ከትምህርት ውጪ ነበርም ሰው ስለነበር አስ ኤ ግሩፕ ነበር ስንዝናና ምን ስንልም ተሰባስበን ምናምን እና ያው አንዱ ወደ ሌላው ሊድ ያረጋል ጀስት ካለፈ በኋላ መተን ወደዚህ እንትን ካልን በኋላ አብረን መኖር ምናምን ከጀመርን በኋላ ጀስት ኢንቮልቭድ እንደነበረው አወኩኝ ብቻ ያው ኢንቲሜት ነበር የነበራቸው ሪሌሽን ከዛ በኋላ አወኩኝ ግን ያው ባንድም በሌላ ያው ፈጣሪ እንትን ፕሮቴክት ሊያደርግ ይፈልጋል ከነገሮች እንትን ነው አቀባበልህ ነው የሚወስነው ከዛ ነገር ምን ተመረይበት አልፈዋለሁ ከተማርኩበትም ውጪ ደግሞ እንደ ፕላስ ነይ በዚህ ጋር ውጪ ሲለኝ ነው ፈጣሪ እንትን ያለኝና ያ ብቻ ቢ ኬርፉል ያንን ነው ማለት እንፈልገው ጓደኞቻችሁን ዙሪያችሁን ጠብቁ በዛ ሰዓት ራሱ ጓደኝነት በእርግጥ ከዛ በኋላ ብዙ ጓደኞች አልነበሩኝም እኔ ግን ላይክ ለህይወትም ይሆን ጓደኝነት አይደለም ይሄ በ10 ምናምን አመት እድሜ ላይ የምታገኛቸው ጓደኞች ብዬ አላስብም ማለትም ይከብደኛል ግን ከልጅነቴ ደግሞ አብሮኝ ያደጉ ጓደኞች አሉኝ እስካሁን ድረስ እንትን ያሉ ብቻ ግን ያው መምረጥ አሪፍ ነው መምረጣው የሆነ አይምሮ ውስጥ የሆነ ፓርት ላይ እንትን ተጠራጣሪ መሆን አለበት ዝም ብለህ ሙሉ ለሙሉ ሰውን አምነህ እንትን ማለት አትችልም አብረው አድርገው በጣም ቤስት የሆኑ እስካሁን ስላሉ ምናምን አሪፍ ሰዎች ስላሉ ይከብደኛል እንደዛ ማለት
ሰው በጣም አሪፍ ትምህርት ነው ምናምን እስካሁን ብዙ ሰው ይማርበታል ብዬ አስባለሁ። ፍጥረት ፖድካስትን ታውቂዋለሽ? ከዚህ በፊት አስተያየት ካለሽ? አዎ እንትን ያላቸው የሰራቸውን ስራዎች ቲክቶክ ላይ መጣቸው ነው። አዎ ቲክቶክ ላይ መጀመሪያ ቫይራል ቪዲዮ ነበራቸው እሱን አይቼ ነው ከዛ ኢንስታግራም ላይም ፖስት የምታረጓቸውንም ነገሮች አይቼ ነበር። ደስ ይላሉ በጣም። አስተያየት አለሽ? ለቪዲዮ እሺ እንዲ ጠብቀሽን ነበር? ጠብቀሽን ነበር እንደዚህ? እንዴት አሁን እንዳገኘሽን ኤክስፔክት አድርገሽ? እንደዚህ አልጠበቅኩም። ምን ነበር የጠበቅሽ? በጣም ይማል ሲለኛ ሞር እንደስ እንዴት? ኦኬ በቃ እንዴ ማለት ቀለል ያላችሁ ሰዎች ናችሁ፣ አካውዱም እና ደግሞ ትልልቅ ሰዎች ነበር ጠብቄ ነበረው። እንደዛ አይደላችሁ። ስለመጣሽ እናመሰግናለን። ማስተላለፍ ወይ ደግሞ ማመስገን የምትፈልጊው ሰው አለ? መጀመሪያ ያው ማመስገን የምፈልገው ፈጣሪን ነው። ጀስት ከነበሩት ነገሮች ሁሉ ጠብቆኝ ዛሬ ላይ ደርሼ ለሌሎች የሆነ ነገር መስጠት እንድችል ማረጉ ደስ ይለኛል በጣም። ፈጣሪን አመሰግናለሁ። በቃ ያው በዙሪያ ያሉ ሰዎች ነው ያሁን ያለው ማንነቴ ላይ በአንድም በሌላ መልኩ የሆነ ሮል ነበራቸውና ያንን ነገር ሁሉ ለዛም አመሰግናለሁ። እናንተም አመሰግናለሁ ይህን ፕላትፎርም ስለፈጠራችሁ ለሌሎች ማስተማሪያ እንዲሆን እናንተንም አመሰግናለሁ። ቴንክ ዩ። እኛ እናመሰግናለን። ጌማለና ግድ ነው። እናመሰግናለን ስለመጣሽ። እሺ አመሰግናለሁ። ቴንክ ዩ።